እኛ ድሬዳዋ ዩኒቨርሲቲ የአፕላይድ ሳይንስ ዩኒቨርሲቲ ነን። አገሪቷ ስኪልድ የሆነ ማንፓወር ካፕ አላት። ከፍተኛ ትምህርት ተቋም የሁሉም ነው፣ የሀገርም ባክቦን ነው። ይሄን ሁሉ የተናገርኳቸው ነገሮች መሬት የሚወርዱት እኔ ምን ሰራው ብለን እያንዳንዳችን ኮንትሪቢዩት ስናደርግ ብቻ ነው። ስለዚህ እያንዳንዳችን የራሳችን አለቃ መሆን አለብን። ትምህርቶች በተለምዶ አይጓዙም። ከዚህ በኋላ ቶፕ ተማሪዎች የስኮላርሺፕ ነፃ ስኮላርሺፕ የትምህርት እድል ተማሪዎች ተመርቆ ሲወጡ እጃቸው የተፍታታ ከኢንዱስትሪው ጋር የተገናኙ አውቀውት አብዛኛው ምሳሌ ዳቦ ለሚሸጥ ሱቅ እዚህ ጋር ዳቦ ማሽን ወይ ደግሞ ዳቦ የሚያደርግ ወይ እዛ ጋር ደግሞ ዱቄት ደብሎ ማድረግ ሲገባው ሁሉም ዳቦ ሻጭ ብቻ ነው የሚከፍተውና ማርኬቱ ሳቹሬት ያደርጋል። ሳቹሬት በሚያደርግበት ሰዓት ደግሞ አትራፊም ተጠቃሚም አይኖርም። ሰላም ጤና ይስጥልን። ሰላምታችን በያላችሁበት ይድረሳችሁ። ሰላም እንዴት ናችሁ? ይህ የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ ኤፍኤም 104.5 ሬዲዮ ነው። ፕሮግራሙን በመምራት እኔ ባባይ ፀሐይና እኔም ብርሃኑ ስማቸው አብረናችኋለን። እንደሚታወሰው በዚህ ፕሮግራም እንግዳ እየጋበዝን ወደ እናንተ ፕሮግራሞችን ስንሰራ ቆይተናል። ለዛሬ ደግሞ አንድ እንግዳ ወደ እናንተ ይዘን መጥተናል። እንግዳችን ዶክተር መላኩ ማስረሻ ናቸው። ራሳቸውን እንዲያስተዋውቁ ከመጋበዛችን በፊት በቴክኒኩ በኩል ሐምዛ እድሪስ አብሮን አለ። እስኪ ወደ ዶክተር መላኩ ማስረሻ እንምጣና ራሳቸውን ያስተዋውቁና ለምን መጡ የሚለውንም እያወራን በኋላ ለምን አመጣናቸው ማለት ነው። ለምን አመጣናቸው? እስኪ ዶክተር ራሱን ያስተዋውቁልን። አመሰግናለሁ። ስሜ መላኩ ማስረሻ ይባላል። የድሬዳዋ ዩኒቨርሲቲ የተፈጥሮ ሳይንስ እና ኮምፒቲሽናል ሳይንስ ኮሌጅ አባል ነኝ። እንዲሁም የዩኒቨርሲቲው የትራንስፎርሜሽን ዳይሬክቶሬት ወይም ተቋማዊ ለውጥ ስራ አስፈጻሚ ነኝ። በተቋም ውስጥ እንግዲህ ለረጅም ዓመታት ከተከፈተ ገዛይ ድረስ በተለያዩ ቦታዎች ላይ አገልግያለሁኝ። አሁንም በማገልገል ላይ ይገኛለሁ። መልካም። እንግዲህ ዶክተር መላኩ ማስረሻ በዩኒቨርሲቲያችን በጣም ወሳኝ የሚባለውን ተቋም እየመሩ የሚገኙ ሰው ናቸው። እንደሚታወቀው እነዚህ የተወሰኑ ዓመታት ከፍተኛ የሆነ የትምህርት ለውጥ እየተካሄደ የሚገኝበት ወቅት ነው። ስለዚህ በዛ ዙሪያ እስኪ አንዳንድ መረጃዎችን ተመልካቾቻችን፣ አድማጮቻችን እንዲያውቋቸው የምንፈልጋቸው በዩኒቨርሲቲዎች ለውጦች ዙሪያ አንዳንድ ነገሮች አሉ። እሳቸው ብዙ ነገር ያስተምሩናል። እናንተም አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም። በመጀመሪያ ዶክተር ጥሪያችን አክብረው ስቱዲዮ ድረስ ስለመጡ አመስግነን እንጀምርና እስኪ የእርሶ ቢሮ ምንድን ነው የሚሰራው? ቅድም ከካሜራ ጀርባ አንዳንድ ነገሮች እያነሳን ነበርና የተቋማዊ ለውጥ ላይ እንደሚሰራ ነግረውናልና ምንድን ነው የሚሰራው? በጥቅሉ ጠቅለል አድርገን ምንድን ናቸው? ተቋማዊ ለውጥ በዩኒቨርሲቲ ብቻ ሳይሆን በሚኒስቴር መስሪያ ቤቱ በትምህርት ዘርፉ ተቋማዊ ለውጦችን ለማምጣት የተቀረጸና አንድ ትልቅ ዘርፍ ነው። በትምህርት ሴክተሩ ስንመጣ በሁለት መልኩ ነው ራን እየተደረገ ያለው። አንደኛ የአጠቃላይ ትምህርት የተቋማዊ ለውጥ አጀንዳዎች አሉ። ሁለተኛ ደግሞ የከፍተኛ ትምህርት ተቋማዊ ለውጥ አጀንዳዎች አሉ። እነዚህ ትልቁ ዓላማቸው ምንድነው? ትምህርት ቤቶች፣ ዩኒቨርሲቲዎች፣ የስልጠና ማዕከላት ውስጥ የትምህርት ጥራትን፣ ተደራሽነትን፣ ቅልጥፍናን ከዘመናዊ ፍላጎቶች ጋር ማላመድን ለማሻሻል ያለመ ስልታዊ ወይም ደግሞ የተቋቋመ ማሻሻያ ዕቅዶችን መሬት የሚያወርድ ወይም ደግሞ የሚያስተባብር አካል ነው። እንደ አብነት ለማንሳት እንደ ሀገርም ትልቁ ያለው ችግር ተቋማዊ የሆነ የአሰራር ውጤታማነትና ቅልጥፍና ብዙ ተቋማት ውስጥ ከሚታዩት ውስጥ ወይም ደግሞ እንደ ተግዳሮቶች ከሚቆጠሩት ውስጥ የአሰራር ውጤታማነትና ቅልጥፍና አንዱ እንቅፋት ነውና እነኛን በማዘመን የተሻለ ስራዎችን ለመስራት የተገልጋዮችን ወይም ደግሞ የደንበኞችን የተሻለ አገልግሎት መስጠት ያስችላል ተብሎ
በቴክኖሎጂ በታገዘና ከግሎባል አስፔክት አንፃር ወይም ደግሞ ከሀገራዊ አንፃር ወቅቱ የጠበቀ ፍላጎቶችን ያጣጣመ ለውጥ አጀንዳዎች እንዲሰራ ተደርጎ የተቀናጀ ነው። ኒው ባጭው ለማስቀመጥ ለምሳሌ በአጠቃላይ ትምህርት ዘርፍስ ብንመጣ በርካታ ናቸው። የአጠቃላይ ትምህርት ዘርፍ ራሱ የለውጥ አጀንዳዎች ለምሳሌ የተማሪዎች ምገባ፣ የሁለተኛ ደረጃ ትምህርት ላይ የፈተና አሰጣጥ፣ የስርዓተ ትምህርት ለውጥ፣ ለምሳሌ የአቅም ግንባታ፣ የቋንቋ ማሻሻያ ፕሮግራሞች በርካታ ናቸው። በተመሳሳይ በከፍተኛ ትምህርት ተቋማትም ስንመጣ ወደ 11 የሚጠጉ የሪፎርም አጀንዳዎች ተቀርጾ በመተግበር ላይ ናቸው። እንድብለና በከፍተኛ ትምህርት ማለት ነው። በከፍተኛ ትምህርት መልካም። እንግዲህ እንደጠቀሱልን ከዚህ ከስቱዲዮ ውጭም እያወራን ነበረ። በጣም ብዙ ስራዎችን ነው የሚሰራው። በአንድ ቀን አውርተን አንጨርሰውም። ስለዚህ ምንድነው ያሰብነው እንደ መጀመሪያ ዛሬ የተወሰኑ ነጥቦችን ለይተን እነዛ ነጥቦች ላይ ዛሬ እናወራና እንወያይና በሚቀጥሉት በተከታታይ የምናቀርባቸው ይሆናል። ሌሎች ለውጦችን፣ ሌሎች ነገሮችን ወደ እናንተ የምናደርስ ይሆናል። ለዛሬ ምናልባት ወደ እሱን ላነሳ ነበርና ወደ ዛሬ የመወያያ ነጥቦቻችን ከመግባታችን በፊት በከፍተኛ ትምህርት ተቋማት የለውጥ አጀንዳዎች 11 ይደርሳሉ ብለሃል። እንደው ምን ናቸው? በምን ዙሪያ ነው ትኩረት እያደረገ ያለው? የከፍተኛ ትምህርት ተቋም ፊት ሲደረጉ የነበሩት የለውጥ ሾዎች ኩዊክ ዊን ስራዎች ነበሩ በብዛት። ለምሳሌ የባጅ የማድረግ በየቦታ የመለጠፍ፣ በተጨማሪም ልክ ከካይዘን ጋር የተገናኙ የአሰራር ስርዓቶችን መዘርጋትና መዋቅሩን በአዲስ ሪፎርም ማድረግ፣ ስፔሻሊ በአስተዳደር ዘርፉም በአካዳሚ ዘርፉም ያው ስራዎች ሲሰሩ ነበረ። ነገር ግን በ2018 ወደሚቀጥለው ደረጃ ተሸጋግሯል። ምንድነው? በጥናት ተደርጎ በከፍተኛ ትምህርት ተቋማት ውስጥ መሰራት ያለባቸው አጀንዳዎች ተለይተዋል። የተለዩት አጀንዳዎች ወደ 11 ናቸው። የመጀመሪያው የዩኒቨርሲቲ ራስ ገዝነት፣ ዩኒቨርሲቲዎች ራስ ገዝ መሆን አለባቸው፣ ኢንስቲትዩሽናል አውቶኖሚ ማለት ነው። ሁለተኛ ደግሞ የስራ አፈጻጸም ውል አስተዳደር ወይም ደግሞ ፐርፎርማንስ ኮንትራክቲንግ አግሪመንት ስራዎች ተሳልጠው ከላይ እስከ ታች ድረስ የሚደርሱበት ተዘርግተዋል። ሶስተኛው የትምህርት አመራር ማሰልጠኛ ማዕከላትን ማደራጀት፣ በየተቋማቶቹ ሴንተር ኦፍ ኤክሰለንሲ የምንላቸው መደራጀት አለባቸው። ይሄም ተቋማት በዛ ውስጥ ምክንያቱም ለሀገር ባክቦን የሆነውን የሰው ኃይል ማምረት የሚችሉት እንደገና ካፓሲቲያቸውን በየጊዜው እያሻሻሉ ከቴክኖሎጂ ጋር መሄድ አለባቸው ተብሎ ተገመተ። ይሄ ሶስተኛ ነው። አራተኛው የትምህርት ማስረጃ ትክክለኛነት ማጣት ወይ ደግሞ አክሬዴንሻል አክቲቪቲ ይከናወናል። ምክንያቱም ተቋሙ ያስመርቃልም ከሌላ ቦታ የመጡትንም ይቀጥራል። እነኚህንም ሁለቱን ያሳለጠ የሚያደርግበት ነው። ሌላው እንደ ተቋም ተልእኮዎቹ እንግዲህ ማንም ኤቭሪባዲ የሚያውቀው ማማር ማስተማር፣ ምርምር ዘርፍ፣ ሶስተኛው ደግሞ የማህበረሰብ አገልግሎት ነው። ስለዚህ ብዙ ጊዜ ምርምሮቻችን ጋፖች አሏቸው። ለምሳሌ ሼልፍ ላይ ሆኖ የሚቀሩበት አጋጣሚዎች ስለሚበዙ ምርምሩን ኮመርሻላይዝ የማድረግ ነገርና የምርምር ፈንድ አስተዳደርና ማትጊያ ስርዓትም መምህሩም ወደ ምርምር ውስጥ የሚሳተፍበትንም ስርዓት የሚዘረጋበት የተሰራበት ነው። ስድስተኛው ከፍተኛ ትምህርት ፕሮግራሞች ሰዓተ ትምህርቶቻችን ናሽናሊም ኢንተርናሽናሊም ኮምፒተንት መሆን አለባቸው። ኤቭሪዌር እኛ የምናስመርቃቸው ተማሪዎች ሲሄዱ ካሪኩለማቸው ከማንኛውም ከዓለም አቀፍም ከአገር አቀፍም ጋር መሄድ አለባቸው የሚል ስራ አለ። ከፍተኛ ደረጃ እንደ ተልእኮ ልየታችን ስርዓተ ትምህርታችንም ሪቫይዝ ተደርጎ እንደ ሀገር አቀፍ ለምሳሌ ናሽናል ፍሬምወርክ ተዘጋጅተዋል። በተልእኮ ልየታቸውን ደግሞ የካሪኩለም ዴቨሎፕመንት ስትራቴጂ ተዘጋጅተዋል። ናሽናል ኳሊፊኬሽን ፍሬምወርኩን ሚት የሚያደርግ
ኮምፒተንስ ቤዝ የሆነ ካሪኩለሞች ዴቨሎፕ እየተደረጉ ነው። አውትካም ቤዝ ናቸው። እነኛ ማለት ውጤትን ቤዝ ያደረጉ ናቸው። እነኝም አንዱ የለውጥ አጀንዳዎች ናቸው። ሌላው የመውጫ የድህረ ምረቃ መግቢያና የማካካሻ ፕሮግራም ፈተናዎች ተማሪዎቻችን ተመርቆ ሲወጡ ምን ተማሩ፣ ለዛ ሌቨል የተቀመጠው ስርዓተ ትምህርትን ኮምፒታንሲን ፉልፊል አድርጓል ወይ የሚል ስፔሻሊ ቤዚክ ሳብጀክቶቻቸው ላይ ትኩረት በተለምዶ ቤዚክ ሳብጀክቶቹ ላይ ነው እስካሁን ያለው ሜጀር የሚያደርገው። በዝነኛ ላይ ትኩረት የሰጠ የኤግዚት ኤግዛም ወይ ደግሞ የመውጫ ፈተና ይሰጣቸዋል። ድህረ ምረቃ መግቢያም በተለያዩ ዓለማቶች እንደሚታወቀው በስፔሻሊ በፖስት ግራጁዌት ስቴዲስ በፒኤችዲም ሆነ በማስተርስ ሌቨል በየትኛውም ዓለም የመግቢያ ፈተናዎች አሉ። ልክ እንደዛው እኛ ሀገርም በአሁኑ ሰዓት ማንኛውም የፖስት ግራጁዌት ስቱደንት ኮምፒተንስ መሆኑ ወይ ደግሞ ለትምህርቱ ብቁ ነው ወይ ለሚቀጥለው ለማለት የመግቢያ ፈተናዎች የተሰጡ ናቸው። ቴስት ገና በፈርስት ስቴጆች ላይ ናቸው ያሉት። የራሳቸው መመሪያ የራሳቸው አካሄድ አላቸው። በተጨማሪም የማካካሻ ፕሮግራሞች ኢንክሉዲንግ ሪሚዲያል ፕሮግራም ሪሚዲያል ተማሪ ገባ ማለት አቅም እንዲገነባ ነው የሚገባው። በትክክል አቅሙን ገንብቶ ለሚቀጥለው ደረጃ ብቁ ነው የሚል ናሽናል ዋይዝ የሚዘጋጅ የሚሰጣቸው ኤግዛም አለ፣ መግቢያ ፈተና አለ። ሚንስ ባህል ላይ ነው ያለው ፊት፣ አሁን ግን ወደ ዩኒቨርሲቲ የሚሸጋገርበት ነው፣ ያን የሚያልፍበት ነው። ሌላው እና ዋነኛው ላለፉት 3 ዓመታት ሲሰራበት የነበረው አሁንም ቀጥሎ ያለው የዩኒቨርሲቲዎች የከፍተኛ ትምህርት ተቋማት ተልእኮና ትኩረት መስክ ልየታ ነው። ያው እንደሚታወቀው መንግስት ተቋማት የራሳቸው ኤክሰለንሲ የራሳቸው ተልእኮ ሊኖራቸው ይችላል በሚል ቤዚካሊ በአራት ክላስ ተከፍለው ነው ያሉት በአሁኑ ሰዓት። የመጀመሪያው የምርምር ዩኒቨርሲቲዎች ተብሎ ተለይተዋል። እነኚህ ነባር ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ናቸው ማለመጣበታለሁ። ቀጥሎ ደግሞ የቴክኖሎጂ ዩኒቨርሲቲዎች ደግሞ ተብሎ ተቀምጠዋል። ሶስተኛው የአፕላይድ ሳይንስ ዩኒቨርሲቲዎች ተብሎ ተቀምጠዋል። አራተኛው የአጠቃላይ ደግሞ ኮምፕሬሄንሲቭ ዩኒቨርሲቲስ ተብሎ በእንደኚህ ተከፋፍለዋል። እነኚህም ደግሞ መካፈላቸው ብቻ ሳይሆን እያንዳንዳቸው ደግሞ የራሳቸው የሆነ ተልእኮ ተሰጥቷቸው የሚራመዱ ናቸው። ከተልእኮም ደግሞ አልፎ ኤክሰለንሲ በምንድን ነው ልቅ የሚገኘው ብሎ የልቀት ዘርፍ አድርጎ የራሳቸው ወስዶ ነው ያሉት። የምንቀጥለው ይሆናል እንግዲህ የትምህርት ስርዓቱን ወደ መረጃ ዲጂታል ማድረግ እና ማዘመን ነው። ያው ከተማሪዎቹ ኢንተረስት አንፃርም ስናየው ከስራዎቻችን አንፃርም ስናየው ዲጂታላይዜሽን ቤዚክ ቴክኖሎጂ ነውና ከዓለም ጋር መጓዝ ግድ ስላለብን ትምህርት ስርዓቱ ሙሉ በሙሉ ዲጂታላይዝ የሆነ የሚሄድበት ስትራቴጂዎች አሉ። ለዛም በርካታ ስራዎች እንደተቋማችንም እንጠብታለን እየተሰሩ ያሉ ነገሮች አሉ። ሌላው ሰራተኛው የሚሰራበትን ቦታ ቤቴ ብሎ የሚያይበት ሰርቶ የሚደሰትበት ሞንስ አለበት። ለሰራተኛው ምቹ የስራ ቦታዎች መፍጠር ትረስቲንግ የማድረግም አንዱ የዚህ ዓላማ ነው። ሌላው የትምህርት ሴክተር ሪፎርም ፕሮግራሞች አሉ። እነኚህ የትምህርት ሴክተር ሪፎርም ፕሮግራሞች በአሁኑ ሰዓት እንደ ሀገር አቀፍም ተጀምሮ በመስራት ያሉ ናቸው። ኦልሞስት ወደ መሬት ወርደው ራን የሚደረጉበት ሁኔታዎች ናቸው ያሉ። እነኚህ ናቸው እንግዲህ 11ዱ የከፍተኛ ትምህርት የለውጥ አጀንዳዎች የምንላቸው። መልካም ዶክተር፣ እንግዲህ አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት የተማሪዎች መድረክ የተሰኘውን ፕሮግራም ነው። ፕሮግራማችን በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 እየተላለፈ ይገኛል። አዘጋጆቹ ደግሞ እኔ ብርሃኑ ስማቸው እና እኔም ባባይ ፀሐይ ነን። በቴክኒኩን በመቆጣጠር ሐምዛ ድሪስ አብሮን ይገኛል። የዛሬው እንግዳችን ደግሞ ዶክተር መላኩ ማስረሻ ናቸው። ዶክተር መላኩ ማስረሻ በድሬዳዋ ዩኒቨርሲቲ የተቋማዊ ለውጥ ስራ አስፈጻሚ ናቸው። እንግዲህ ከእሳቸው ጋር ብዙ የምናወራቸው የምንቀያየራቸው ቁም ነገሮች ይኖራሉ። እስከ መጨረሻው ሰዓት አብራችሁን ቆዩ።
መልካም። እነዚህን ሁሉ የተቋም ሪፎርሞች በሀገር አቀፍ ደረጃ በከፍተኛ ትምህርት ተቋማት ሲዘረዘር ወደ አእምሮ ብዙ ነገሮች እየመጡ ነበርና የሚገርመው እኛ ራሱ ማናቃቸው ብዙ ነገሮች አሉ። አሁን ዛሬ ስሟቸው ራሱ እኛ ራሳችን አድማጮቻችን ብቻ ሳይሆን እኛ ራሱ ማናቃቸው ብዙ የምንማራቸው ነገሮች አሉ። ለዛሬው ግን ቅድም እንዳልኩት ብዙ ስለሆኑ አጠቃላይ ስራዎች የሚሰሩት በጣም ብዙ ስለሆኑ በርካታ ስለሆኑ በተደጋጋሚ እንግዲህ ዶክተርን እናስቸግራቸዋለን። በተደጋጋሚ ወደ ስቱዲዮአችን እያመጣን ቃለ መጠይቅ የምናደርግላቸው ነው የሚሆነው። እንዲያው ለዛሬው ግን በሶስት ጉዳዮች ላይ ብናወራ ብለን ያሰብነው የመጀመሪያው ከተለዩት ውስጥ እንግዲህ የዩኒቨርሲቲ ራስ ገዝነት ነው። ሌላኛው ደግሞ ይሄ KPI የሚባለው የስራ አፈጻጸም ውል አስተዳደርን በተመለከቱ ያሉ ጉዳዮችን እናወራበታለን። ሌላው የከፍተኛ ትምህርት ተቋማት ተልእኮና መስክ ልየታም እንደዚሁ የምናወራበት ይሆናልና እንዲያው በመጀመሪያ ከዩኒቨርሲቲ ራስ ገዝነት ብንነሳ ይሻላል ያሰብኩ ነበር። እኔ ራሱ ያው ብዙ ወሬዎች አሉ በማህበረሰቡ ዘንድና ዩኒቨርሲቲዎች ራስ ገዝ ሊሆኑ ነው ኦቶኖመስ ሊሆኑ ነው ይባላልና አንድ ዩኒቨርሲቲ ኦቶኖመስ ሊሆን ነው ሲባል ወይም ራስ ገዝ ነው ሲባል ምን ማለት ነው? ምንድነው ራስ ገዝነት ራሱ? እንደው ከዛ ብንጀምር ባህሪው ራሱ ምንድነው? አመሰግናለሁ። የዩኒቨርሲቲ ራስ ገዝነት ወይም ደግሞ ኢንስቲትዩሽናል አውቶኖሚ ማለት በአካዳሚክ፣ በአስተዳደር፣ በፋይናንስ፣ በፖሊሲ አወጣጥ ረገድ በራሳቸው ውሳኔ የመወሰን ነፃነት መብት እንዲኖራቸው ማድረግን ያመለክታል። ስፔሻሊ በአካዳሚክ ዘርፉም፣ በአስተዳደር ዘርፉም፣ በፋይናንሻል ዘርፉም፣ በፖሊሲ አወጣጥ ረገድም በራሳቸው የመወሰን ነፃነት የሚያገኙበት የአሰራር ስልት ነው። በሌላ ቋንቋ ደግሞ ምንድነው ብዙዎቹ ኢንተርፕሬት የሚያደርጉበት ዩኒቨርሲቲዎች ከመንግስት ወይም ከሌላው ከአካል ላይ ነፃ ሆነው ስርዓተ ትምህርታቸውን፣ ምርምሮቻቸውን፣ በጀታቸውንና የሰራተኛ መመልመል በራሳቸው መምራት የሚያስችላቸው ነው። ያለማንም ጣልቃ ገብነት። ይሄን እንግዲህ ለማድረግ ቀጥሎ ሐሳብን ተጠቅቀኝ ፈለክ ያለማንም ጣልቃ ገብነት እነዚህን ያደርጋሉ። ያለማንም ጣልቃ ገብነት በአካዳሚክ ዘርፉም፣ በአስተዳደር ዘርፉም፣ በፋይናንስ ዘርፉም በፖሊሲ የራሳቸውን የማውጣት ሙሉ መብት አላቸው። ያ ብቻ አይደለም፣ የራሳቸውን ከገበያው አንፃር ከኮንዲሽኖቹ አንፃር ስርዓተ ትምህርቶችን የመቅረጽ ምርምሮቻቸውን የማካሄድ በጀታቸውን የማካሄድ ሰራተኞቻቸውን የመመልመል የቅጥር የመዋቅራዊ ዴቨሎፕመንት ድረስ ከማድረግ ሙሉ መብታቸው የተጠበቀ ነው የራስ ገዝነት። ይሄን የተቋማዊ ነፃነት ለማረጋገጥ ምንም እንኳን የከፍተኛ ትምህርት አዋጅ 652/9 መሰረት ቢጥልም በግልጽ ግን የከፍተኛ ትምህርት አዋጅ 1294/2015 የከፍተኛ ትምህርት አዋጅ ነው አሁን ስራ ላይ ያለ 1294/2015 ጸድቆ ተግባራዊ ተደርጓል። እዛ ላይ እንግዲህ በግልጽ ተቀምጧል ዩኒቨርሲቲዎች ራስ ገዝ መሆን እንደሚችሉ፣ ራስ ገዝ በሚሆኑበት ጊዜ ደግሞ ምን መሆን አለባቸው። እስካሁን ድረስ በሀገራችን በሚኒስቴሮች ምክር ቤት ደንብ 534/2012 ጸድቆ ራስ ገዝ የሆነው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ብቻ ነው። አዎ ሌሎች ከአዲስ አበባ ዩኒቨርሲቲ ቀጥሎ ያሉት እነኚህ ስፔሻል የምርምር ዩኒቨርሲቲ የምንላቸው እነ ሐረማያ ዩኒቨርሲቲ፣ እነ ሐዋሳ ዩኒቨርሲቲ፣ እነ ፈርስት ራውንድ ውስጥ ያሉ እነ ባህር ዳር፣ ጎንደር ዩኒቨርሲቲ እነኚህ ዩኒቨርሲቲዎች በቀጣይ ወደ ራስ ገዝነት ለመሄድ ኦልሞስት የመጀመሪያውን ፌስ ሁለተኛውን ፌስ ገብቷል። የዶክመንት ዝግጅትና መሰል ራሳቸውን የሚያስተዳድሩበትን እየሄዱበት ነው። ይሄ በእነሱ ብቻ ሳይሆን የሚቀረው እንግዲህ በአፕላይድ ሳይንስ ዩኒቨርሲቲዎችም ይቀጥላል። በተመሳሳይ በቴክኖሎጂ ዩኒቨርሲቲዎችም ውስጥ የሚቀጥል ይሆናል። ስለዚህ ሁሉም ዩኒቨርሲቲዎች በስደት ይሆናሉ ማለት ነው። አቅማቸው ነው የሚወስነው። ለዛ አቅማቸው ነው የሚወስነው። በሂደት ግን አሁን እንደ መንግስት ከተያዙት ውስጥ እነኚህ ነባር የነበሩ የመጀመሪያዎቹ 8 ዩኒቨርሲቲዎች ቅድሚያ ተሰጥቷቸው እየሄዱ ነው። አፕላይድ ሳይንስ ዩኒቨርሲቲዎችም በአሁኑ ሰዓት ፌስ 1 ጨርሰው ወደ ፌስ 2 ስቴጆች አሉት። በዛ ውስጥ ነው ያሉት። ግን አንድ መታወቅ ያለበት ነገር ሰዎች ኮንፊውዝ የሚሆኑበት
ራስ ገዝ ማለት ሙሉ በሙሉ ያለ ቁጥጥር መሆን ማለት አይደለም። ሙሉ በሙሉ ያለ ቁጥጥር መሆን አለበት አይደለም። ምክንያቱም ብዙ ጊዜ ምንድነው ዩኒቨርሲቲዎች ለመንግስትና ወይም ለሌሎች ተጠሪ ተቋማት ተጠሪነት አላቸው። ለምሳሌ ብዙ ጊዜ ዩኒቨርሲቲዎቹ ራስ ገዝ ዩኒቨርሲቲዎች የበላይ ጠባቂያቸው ቻንስለሮች ይሾሙላቸዋል። እነኛን ቻንስለሮች ከመንግስት እንትሮች ነው የሚሾሙላቸው። ያ ማለት እንግዲህ ለምሳሌ ጥራት ደረጃቸውን እንዳይስቱ ካኪስት ወደ ራስ ገዝነት ሲሆን በራስ ዲሲሽን ብቻ ሲመጣ ቁጥጥር ይኖራል። ሌላው ምንድነው ህጎችን ቫዮሌት እንዳደረጉ የሀገራዊ ህጎችንም ያን ፎሎ አፕ ይኖራል። ያ ብቻ አይደለም። ለምሳሌ የማህበረሰቡን ፍላጎትን አፈነገጠ ከዛም ይወጣ እንዳይሆን ይሄን ኮንትሮል የሚያደርግ ያን ማሟላታቸውን የሚያረጋግጥ ተጠሪነት የሚሆንላቸው የመንግስትና መንግስታዊ ተቋማት እንትኖች ጋር ተጠሪነታቸውን ምን ማለት ነው? ይሄ ማለት ይሄ ሚዛኑን ይጠብቃል። የአካዳሚኩንም የፈጠራ ነፃነትንና ማህበራዊ ኃላፊነታቸውን መወጣታቸው ይቻላል። ምክንያቱም ተቋማት ሲቋቋሙ ማህበራዊ ኃላፊነትን መወጣት አለባቸው። ያን የሚያጣጥም አሰራር ይኖራል ማለት ነው። መልካም። አይ ጥሩ ነጥቦችን ያነሳው ከአውቶኖሚ አንፃር አንድ ዩኒቨርሲቲ ራስ ገዝ መሆን አለበት ሲባል በተለይ 4 ነጥቦችን ያነሳቸዋለሁ። በትምህርት ወይም አካዳሚክ፣ በአስተዳደራዊ ወይም በፋይናንስ እና በፖሊሲ ነገሮች አሉና ወደ አእምሮ የመጣው ሐሳብ ምንድነው? ለምሳሌ የኢትዮጵያ ዩኒቨርሲቲዎች አብዛኞቹ የመንግስት ዩኒቨርሲቲዎች ስለሆኑ የበጀት እና የፋይናንስ ምንጫቸው መንግስት ነውና ፋይናንሻሊ አንድ ዩኒቨርሲቲ ኦቶኖመስ የሚሆነው የገቢ ምንጭ እና በጀቶችን በየትኛው መንግስት በማካካስና ሶርሶች ምንድናቸው ብለን ማሰብ እንችላለን? በጣም ጥሩ ጥያቄ ነው። እዛው ጋር ተያይዞ ጠቀሜታውና ጉዳቱስ ምንድነው? ራስህ ሄደው እንደው ቢተካከል ሁለቱም ጥያቄዎች ጥሩ ጥያቄዎች ናቸው። ምንድናቸው? ዋና ግቦቹ ጋር ብናያቸው ዋናው ግቡ ምንድነው? ቅድም እንዳልኩት የትምህርት ፕሮግራሞች ይነደፋሉ። ምርምሮቹ፣ የትምህርት ይዘቶቹ እና የመምህራንና የተማሪዎቹ እንቅስቃሴ ነፃነት ላይ ነው ዋናው ትልቁ ነገር። አካዳሚክ እንቅስቃሴ ነፃነትን መጠበቅ ነው አንዱ የአውቶኖሚ ቫልዩ ማለት ነው። ያ ማለት የውስጥ አደረጃጀታቸውን ይሄ የሰራተኛው ምልመላ፣ የአመራር አመዳደብ በራሳቸው የሚሄዱበት ነው ያለው። አንተ ባልከው ላይ ስመጣ አንዱ እንትናቸው ምንድነው? ልክ ነው። አብዛኞቹ የመንግስት ዩኒቨርሲቲዎች እና እንደ ተግዳሮቱን ከሚወሰዱት ውስጥ በመንግስት በጀት ዲፔንደንት ናቸው። ያ ዲፔንደንት መሆናቸው አንዱ ተግዳሮት ነውና ዋናው በጀታቸውን መቆጣጠርና የገቢ ምንጮቻቸውን ማሳደግ አለባቸው። አንዱ ትልቁ ክራይቴሪያ አንዱ ዩኒቨርሲቲ አውቶኖሚ ለመሆን ሚኒመም ከ20 እስከ 30% በውስጥ ገቢ ተቋሙን መሸከም መቻል አለበት መጀመሪያው ነው ራሱ። እነኚህ ደግሞ ምንድነው የትምህርት ክፍያዎች፣ ልገሳዎች፣ ትላልቅ ፕሮጀክቶች ሊኖሩት ይገባል። ይሄን መሰረታዊ የመጀመሪያውን ፌስ ያላሟላ ወደ ሌላኛው ዙር ለመሄድ ቻሌንጂንግ ነው። ምክንያቱም መፍጠር የተለያዩ ፕሮጀክቶች ላይ ምርምሮችን የመፍጠር ገንዘባቸውን በተፈለገ መልኩ መጠቀም አቅማቸው ይታያል። ገንዘብ ማምጣት ብቻ አይደለም፣ ገንዘቡን መጠቀምና የሰስቴናቢሊቲያቸው ምን እንደሆነ የሚፈተሽበት ፈቃዱ ከመሰጠቱ በፊት ደግሞ ወይ ደግሞ በሚኒስቴሮች ምክር ቤት ከመወሰኑ በፊትም የሚታዩና መዘጋጀትና ዶክመንቶቻቸው አመላካች መሆን ያለባቸው ነገሮች አሉ። ይሄም ባላደረገበት ምንድነው የራሳቸውን ራዕይ ተልዕኮና ስትራቴጂ መቀየስና መተግበር ከባድ ነው የሚሆነው። ስለዚህ በፋይናንሱ ቢያንስ 20 እና 30% በውስጥ ግብ ከራሳቸው ከቨር የማድረግ እሱን ጊዜ መንግስትም ይደጎማቸዋል። ስቴፖቹን በስቴፕ ከዩኒቨርሲቲ ላይ ያየነው እንዳለ ነው ማለት ነው። ያን ለመሆን ግን መሰረቱ ይሄ እስከዚህ ስቴፖች ድረስ መሄድ ግድ ይላል። ምንድነው ትልቁ ነገር በራሳቸው ራዕይ መሰረት ከፍተኛ ደረጃ ያለው
ትምህርትና ምርምርና አገልግሎት መስጠት ማስቻል ነው። እዛ ውስጥ ደግሞ በርካታ ፕሮጀክቶችን ማግኘት ይችላሉ። እኛ በርካታ ፕሮጀክቶች ደግሞ ትላልቅ ገንዘቦች ይዘው ይመጣሉ ተብሎ ይጠበቃል። ግን ኮንሲደር መደረግ ያለበት አሁንም አካባቢና ዓለም አቀፋዊ ፍላጎቶችን ለማጣጣም ፈጣን ውሳኔዎችን ለመወሰን ይቻላልባቸው። አሁን ትልቁ ነገር አንተ ቅድም ካልከው የሚጠቀሙበት ነገር ምንድነው? ዓለም አቀፋዊ አገር አቀፋዊ ፍላጎቶችን ለማጣጣም በራሳቸው ራስ ገዝ እስከሆኑ ድረስ ፈጣን ውሳኔዎችን መስጠት ይችላሉ። የሚጠብቁት ነገር የለም። ቀይ ፕሮግራም ዓለም አቀፋዊ ነው፣ ንክፈቱ ብለው ይሄድ ይችላሉ። ይሄ ትሬኒንግ ኦር ይሄ ፕሮጀክት ኦር ለአገር ይጠቅማል፣ ለዓለም አቀፋዊ ኮምፒቲሽናችን ይጨምቃል የሚሉትን በቀላሉ ይጠቀሙበታሉ። በትምህርትና በአገልግሎት አሰጣጥ ስርዓትም ውስጥም ፈጠራን ማስተዋወቅ ይችላሉ። ይሄ በአሁኑ ሰዓት አዳዲስ ግኝቶችን ከቴክኖሎጂ ጋር የተገናኙትንም አድርጎ ያስቀምጣሉ። ምንድነው ግን ቅድም እሱ ከጠቀሰልኝ ካርጌ ለሆነ ሌላውን እመጣበታለሁ። ስለ ስጋቶቹ አንዱ እንዳውም እንደ ሊያጋጥሙ የሚችሉ ዋና ዋና ተግዳሮች ተብሎ ከሚገመቱት ውስጥ መጀመሪያው ምንድነው? ብዙ ዩኒቨርሲቲዎች በመንግስት የገንዘብ ድጋፍ ላይ ጥገኛ ናቸው። ይህ ደግሞ የፋይናንስ ራስ ገዝነታቸውን ይገድባል። ኦብቪየስ እኛ ሀገር ውስጥ የተለመደው ሌላ ዓለም ላይ አይደለም። እኛ ሀገር ኮንቴክስት ግን ፕራይቬት ዩኒቨርሲቲ በመንግስትም ቢሆኑ ራሳቸውን እንዲችሉ ሞቲቬት የሚደረጉት አብዛኛውን ነገር እንዲያመጡ ይደረገው። እኛ ሀገር ላይ ግን የተለመደው አብዛኛው የመንግስት በጀት ጥገኝነት አለ። ይሄ ጥገኝነት ደግሞ ቅድም የጠቀስኳቸውን የፋይናንስ ራስ ገዝነትን የአስተዳደር የአካዳሚክ የፋይናንስ ብዬ ነበር አለ ቅድም ያን ይገድበዋል። ስለሚገድብ ራስ ገዝነቱን ሌላው ደግሞ እንደ ተግዳሮት ተቆጥሮ የሚወሰደው አንዳንዴ ከትምህርት ሚኒስቴርና ከመሰል መስሪያ ቤቶች የሚኖር የቁጥጥር ስርዓት ራስ ገዝነቱን ሊገድበው ይችላል ተብሎ እንደ ስጋት ከተቀመጡት ውስጥ ተግዳሮት ተቀመጡናቸው። ሌላው ለመቆጣጠር የአስተዳደርና ፋይናንስ አቅም እጥረት፣ ለምሳሌ ራስ ገዝነቱን በቃ ነው ራስ ገዝ ነኝ ብለህ ኮንትሮል ለማድረግ ሳምታይም አስተዳደራዊ ኮንትሮሊንግ እና ፋይናንሻል ኮንትሮሊንግም እንደ ጋፕ ተብሎ የሚቀመጡ ናቸው። ሌላው እንትን መጠቀም ለምሳሌ ቅድም ብያቸዋለሁ። ሃየር ኤጁኬሽን አሁን በኢታ ኤጁኬሽናል ትሬኒንግ አውቶሪቲ ናሽናል ኳሊፊኬሽን ፍሬምወርክ አስቀምጠዋል። ዩኒቨርሲቲዎች ግን አውቶኖሚ ሲሆኑ ከዛ ውጭ መውጣት ለምሳሌ የራሳቸውን ኳሊፊኬሽን ፍሬምወርክ ማስቀመጡ በራሱ ማምጣቱ በራሱ የራሱ የሆነ ቻሌንጅ ነው ተብሎ ከሚጠቀሱት ውስጥ እንትኑ አንዱ ነው። ሌሎቹ ስጋት ሊፈጥሩ የሚችሉ ነው ተብለው ይገመቱ ነገሮች አሉ። ለምሳሌ ዩኒቨርሲቲዎች ራስ ገዝ ላይ ስጋት ሊፈጥሩ የሚችሉ ዋና ዋና ጉዳዮች ብሎ እንግዲህ በተለያዩ መድረኮች የሚነሱም ሳዩ ትሬኒንጎች የሚነሱም አንዳንዴ ከሆኑትም የተነሱ ወደዛ መግበድ እየገቡ ያሉትም የሚቻሉት አንዱ የመንግስት ጣልቃ ገብነት። ለምሳሌ አውቶኖሚ ከተባለ እስከምን ድረስ ነው ገብነት የሚለው አንድ ሹ ነው። መንግስት የስራ ትምህርት ደረጃዎችን በማውጣት የመምህራን ቅጥርን በመቆጣጠር ሊደረጉ የሚችሉ የምርምር አይነቶችን በመገደብ ዩኒቨርሲቲዎችን ለመቆጣጠር መሞከር ይችላል። ባሉታዊ ጎን ያ ደግሞ ከዩኒቨርሲቲዎች ዘንድ ደግሞ ይሄ ነፃነታችን ይገድባል። ለምሳሌ እንደ አገር ምንም ሊደረግ የማይገባ ነው ሀገራዊ ፋይዳ የለውም ብሎ ገቨርንመንት ካመነበት ሊቀሩ የሚችሉ ይኖር ይችላሉ። በተመሳሳይም ስርዓተ ትምህርቶቻችንም ጀስት አሁን አንዳንድ ጊዜ የውጭ ትምህርት ቤቶች በሃይስኩል ደረጃ እንደምትሰሙት ማለት አንዳንድ ጊዜ አውት ኦፍ እንትን ከሆነም ሀገራዊ ፋይዳውን ከማየት አንጻር መንግስት ጣልቃ ሊገባች ይችላል እና እነኛ ደግሞ እንደ አንድ ራስ ገዝነትን ስጋት ሊፈጥሩ የሚችሉ። ሌላው ደግሞ የበለጠ ስጋት ተደርጎ የሚፈጠረው የድርጅቶች ተጽዕኖ። ለምሳሌ ቅድም ብለናል፣ ኮርፖሬሽኖች የተለያዩ ኮርፖሬሽኖች ለምርምር የገንዘብ ድጋፍ ሊያደርጉ ይችላሉ። የምርምር ገንዘብ ድጋፍ በማድረግ ወይም ለተመራቂዎች ስራዎችን በማቅረብ ዩኒቨርሲቲዎች ላይ ተጽዕኖ ሊያሳድሩ ይችላሉ። ይሄን አስተምር
ይሄን ብር ሰጣለው ይሄን ብር ሰጣለው ይሄን ልጆች ወስዳሉ ይችላል ያኔ አሁን ይቀጥራሉ ይችላል አንዱ አቅጣጫ ብቻ ይዘ ናሽናል ኳሊፊኬሽኑን ልትሰጥ ትችላለህ እንደዚህ ነገሮች ይኖራሉ እንደ ተግዳሮቶች ይቆጠራሉ ሌላው በጣም እንደ ኪሳራ ተብሎ ስጋት የሚጣልበት ሁለታችሁ ካላችሁ ነጥቦች አንፃር ነው የራስ ገዝነት ስጋት ተብሎ የሚወሰደው ምንድነው ፋይናንሻሉን ማኔጅ ማድረግ ማቃት አስተዳደራዊ ማኔጅመንት ማቃት ኪሳራ ሊያስከትል ይችላል አንኮንትሮል ሊሆን ይችላል ገቢም ካልተገኘ አሁን ሰጋው ስላለ ተገኝቶም የማኔጅ የማድረግም ጥቅም ጉዳይ አሁን መንግስት በስቴፕ እንግዲህ ራስ ገዝ ሙሉ ሲሆን ሙሉ በሙሉ ለቆ ሊወጣ ይችላል ሰፖርቲቭ ልክ በስቴፕ ሊወጣ ይችላል ራስ ገዝ ነኝ እንግዲህ ይደርሳል ከ30 40 ድርሻለሁ 50 ድርሳል ቻው በሚባልበት ሰዓት የፋይናንሻል አውቶኖሚው እንደ ማስተዳደር አውቶኖሚው በጣም የጠነከረ ካልሆነ በስተቀር በጣም ካልተዘረጋ በስተቀር ፌለሪቲ ሊመጣ ይችላል ቀድም ያልኳቸው ደግሞ የተለያዩ ኮርፖሬሽኖች የሚያመጡትን ተጽዕኖ ወደ ትምህርት ክፍሎች ደረጃ ሊወርድ ይችላል ወደ ሌሎች ደረጃዎች ይችላል ያ ነገሮች ስለሚኖሩ እንደ ኪሳራ ተደርጎ እንደ ፈተና ተደርጎ ከሚወሰዱባቸው ነው አንዳንዴ ትልልቅ ባለማቀፍ ያሉ ትልልቅ የቢዝነስ ድርጅቶች ከራሳቸው ኢንትረስት አንፃር ነገሮችን ትርጉም በመስጠት ገንዘብ ብቻ በመስጠት እነሱን ፍላጎት ለማሟላት ጥረት ሊያደርጉ ስለሚችሉ አንዳንዴ ዩኒቨርሲቲዎች ዋይዝሊ ይሄን ነገር ማየት ማጠበቅባቸው ይመስለኛል ሪሰርችም እኮ አንዳንድ ተቋማት ፈንድ ሲያደርጉ ከራሳቸው ኢንትረስት አንፃር ፈንድ የሚያደርጉበት አጋጣሚ ይኖራል እንደውም አንዱ ሪሰርች ኤቲክስ ላይ አንዱ ትኩረት መስጠት ኤሪያ ማን ነው ፈንድ የሚያደርገው ነው ለምንድን ነው ፈንድ የሚያደርገው በዛ አይነት ነገሮች እንደ ተግዳሮት ሊኖር እንደሚችል ይጠበቃል እያስባል እንደው ከዚህ ጋር ተያይዞ ምን በአእምሮ ምን እየመጣ ነበር ዶክተር ሲያወሩ እኔ እንዴት ተማርኩኝ ከዚህ በኋላ ያሉት ተማሪዎች እንዴት ነው የሚማሩት የሚለው ነገር ወደ አእምሮ እየመጣ ነበርና ምክንያቱም ይሄን ያነሳውበት ምክንያት እኛ ስንማር ያው በኮስት ሼሪንግ ለምሳሌ 3 አመት ወይ 4 አመት 5 አመት ልንማር እንችላለን ምንማረው በነፃ ነው ግቢ ምግብ ተበሻሽቶልን እንደሆነ ተበሻሽቶልን ምንም አንከፍልም ምን ከፍለው ስራ ከተቀጠርን በኋላ ከዛ ተቀናሽ እየተደረገ ነው ኮስት ሼሪንግ የሚከፈለውና የራስ ገዝ የሆኑ ዩኒቨርሲቲዎች እየበረከቱ ሲመጡ የመንግስት ዩኒቨርሲቲዎች እየቀነሱ ሲመጡ ተማሪዎችስ እንዴት ነው የሚሆኑት እንዴት ነው የሚማሩት ምክንያቱም ያው ተማሪዎች እኩል የገቢ መጠን የላቸውም አንዳንድ ደና ገንዘብ ያላቸው ይኖራሉ አንዳንድ ደግሞ ለትራንስፖርት እንኳን የሚቸግራቸው አይነት ተማሪዎች ይኖራሉና እንዴት ነው እስኪ ተማሪዎች እንዴት ነው የታሰቡት እንዴት ነው የሚሆኑት የሚለው ምክንያቱም ምንድነው ይሄን ያነሳሁት አዲስ አበባ ዩኒቨርሲቲ ራስ ገዝ ሆኗልና አንዲት ተማሪ ጋር በአጋጣሚ አዲስ አበባ ዩኒቨርሲቲ ጆይን ማድረግ ተፈልግ ነበር ግን ምንድነው ያለችኝ አዲስ አበባ ዩኒቨርሲቲ ያው በገንዘብ ክፍያ በብዛት በክፍያ ስላስገባ እኔ ደግሞ ገንዘቡ ስላልነበረኝ ወደዚህ ለማምጣት ተገድጃለሁ አይነት ተግዳሮት ስትናገር ሰምቻለሁና እንደዚህ አይነት ተግዳሮቶች አሉ ወይ እንዴት ነው የሚፈቱት አይ ሆፕ የሆነ ስኮላርሺፕ እንደሚኖር እኔም ገምታለሁ ደና ተማሪዎች እንደሚቀበል ገምታለሁ ግን ሌሎች እንዴት ነው የሚሆነው እስኪ እዚህ ዙሪያ የሃየር ኤጁኬሽን የትምህርት አሰጣጥ እንደለመደው አይቀጥልም አሁን ያለው ዩኒቨርሲቲው ምረጠኝ ብሎ የሚመጣበት ተማሪው ምርጦ ቢማርበት ነው ከዚህ በኋላ ያለው ፈልጎ አንተም ፈልገኝ ይሄን አረግልሃለሁ ብለህ የምትመጣበት ተማሪው ደግሞ እኔም ይሄን ምርጦ ብሎ የሚመጣበት ነው ኮምፒቲቲቭ ነው ከዚህ በኋላ የሚኖሩት ራስ ገዝ ደረጃ ያደረሱትም ራስ ገዝ ደረጃ የማይደርሱትም አንዱ ትልቁ ቅድም በኋላ መጣበታለን በዲፈረንሺዬሽን ላይ በቃ እኔ በዚህ የተለያየ ልቀት ላይ ነኝ በዚህ የተሻልኩኝ ነኝና በዚህ ፊልድ በቃ በዚህ ኤሪያ ነኝና እኔ ምረጠኝ እኔ ማንንም አይችለኝም በዚህ ወይ ደግሞ ማንንም አክለኝ የምትልበት ነው ተጠቀማላችሁ በራስ ገዝነትም ስንመጣ ቅድም እናንተ ማስታችሁታል ፋይናንሻል አውቶኖሚ ነው ዋናው ፋይናንሻል አውቶኖሚ ለማሳካት ደግሞ ተቋማት የራሳቸው የግድ ገቢ ያስፈልጋቸዋል ገቢዎቻቸውን ከሚያገኙበት አንዱ መስፈርት ከተማሪዎች የሚያገኙት ኮሌክቲቭ ነው እንደሞ ክፍያ ነው የትምህርት ክፍያ ነው ይሄን እስካሁን ድረስ እየተስተናገደበት ያለው
በሶስት መልኩ ነው። አንዱ ወደፊት የሚለወጡ ነገሮች ከሌሉ በስተቀር አንዱ ቶፕ ተማሪዎች የስኮላርሺፕ ነፃ ስኮላርሺፕ የነፃ የትምህርት እድል ያ ማለት ባመጡት በሁለተኛ ደረጃ ትምህርት ከፍተኛ ውጤት የተለያየ ሌቭል ያለው ፕሬዚደንሻል ምናምን የተባሉ የሚካፈሉ የስኮላርሺፕ አይነቶች ይሰጣቸዋል። እነኛ ተማሪዎች ሳይከፍሉ ይማራሉ። እንደ ማንኛውም እንደቀደምቱ የዶርሚተሪ የምግብ ኤቭሪቲንግ ያገኛሉ። ሁለተኛው ግሩፖች ደግሞ በቃ እኔ አሁኑ የከፈልኩኝ እማራለሁ ባቅም ማለት አለኝ አቅሙ መስፈርቱን አሟልቻለሁ ከፍዬ እማራለሁ የሚሉ በዛ መሰረት በማህበራዊ ሳይንስ እና በተፈጥሮ ሳይንስ ተብሎ ተከፍሎ ያው እያንዳንዱ ዩኒቨርሲቲ ራሱ የፔመንት ጋይድላይን አለው። በዛ መሰረት ከፍለው ይማራሉ። አትሊስት ግን ክራይቴሪያውን ማሟላት አለባቸው። ክራይቴሪያውን ባሟሉት መስፈርቱ መሰረት ገብተው የመማር ዕድል አግኝተው ማግኘት የሚፈልጉትን አግኝተው እየተማሩ ያሉ አሉ። ሶስተኛው ደግሞ አይ አቅሜ አይፈቅድም ግን ክራይቴሪያውን አሟልቻለሁ በአሁኑ ሰዓት ግን ዳይሬክት ፔይ ማድረግ አልችልም በሚል ጀስት የኮስት ሼሪንጉ በጣም እንግዲህ እንደተለመደ ሳይሆን በኮስት ሼሪንጉ አሁን ተቋሙ በሚያስከፍለው መጠን የሚከፍሉ አሉ። የሚከፍሉት ከያዙ ማለት የሚከፍሉት ግን የክፍያው አማውንቱ ሊጫው እሱ ኢቭን በሌሎች ተቋማቶችም በአሁኑ ሰዓት ጨምሯል። ምክንያቱም ለምሳሌ ካፌን ብንወስድ ፊት የሚከፈላቸው 15 ብር ነው፣ 450 ነው። በአሁኑ ሰዓት ግን 100 ብር ነው። ማለት 3000 ብር ማለት ነው። እዚህ ኮስት ሼሪንጉ ይጨምራል። እንኳን አይደለም አውቶኖሚስ ሆኖ ራሱን ገፈር የሚያደርገው ጊዜው የሚያስገድድ ኮንዲሽኖች ያስገድዳሉ። ስለዚህ በሶስት አማራጮች ተማሪዎች መማር ይችላሉ። አሁን ያለው በአዲስ ዩኒቨርሲቲ ጀምሩት እነኛ አማራጮች ናቸው። ቀጣይ ምን ይሆናል የሚለው እያንዳንዱ አውቶኖሚ የሆነ ያለው ዩኒቨርሲቲ ራሱ ይዞልን የሚመጣ ኢኖቬቲቭ እንትሮች ነው ይችላሉ። አሁን ስኮላርሺፑን ፕሮጀክት ቤዝ ያደርጋሉ። ትላልቅ ፕሮጀክቶች ያሏቸው አይደለም ሀገር ውስጥ ከሀገር ውጭ ያሉትን ሁሉ ራሱ ኢንቫይት ያደርጉ ኢስት አፍሪካን ሁሉ አሉና ለምሳሌ ቡና ለሚያ ፕሮጀክቶች አሉ። አትላንት ነው ካንቱ ደራሷም ከአዳማም ሰማ ነበረ። እነዚህ ነገሮች አሉ። ስለዚህ በተለያየ ሞድ ነው የሚመጣው። ስለዚህ እድል አላቸው ተማሪዎች ተመርጠው ይማር ደግሞ የተሻለ አድቫንቴጅ እያገኙ ይሄዳሉ። መልካም ለማስታወስ ያህል የተከበራችሁ አድማጮቻችን እየተከታተላችሁት የምትገኙት የተማሪዎች መድረክ የተሰኘውን ፕሮግራም በመምራት ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ አብራናችኋለን። ቴክኒኩን በመቆጣጠር ሐምዛ እድሪስ አብሮን አለ። እንግዳችን ደግሞ ዶክተር መላኩ ማስረሻ ናቸው። ዶክተር መላኩ ማስረሻ በድሬዳዋ ዩኒቨርሲቲ የተቋማዊ ለውጥ ስራ አስፈጻሚ ናቸው። ከእሳቸው ጋር ብዙ ጉዳዮችን እያወራን እስከ መጨረሻው ሰዓት እንቆያለን። እናንተም አብራችሁን እስከ መጨረሻው ሰዓት እንድትቆዩ እንጋብዛለን። ፕሮግራማችንም እየተላለፈ የሚገኘው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 መሆኑን ለማስታወስ እንወዳለን። መልካም ዶክተር ወደ አንተ እንመለስና ወደ ሁለተኛው ጉዳይ ዋናው አንዴው አይደል? ጥሩ ዲፈረንሺዬሽን ላይ ወደዛ እንገባለን። ጥሩ የከፍተኛ ትምህርት ተቋማት ተልዕኮ እና መስክ ልየታ ነው። አይ ቲንክ በጣም ወሳኝ ነገር ይመስለኛል። ቅድም ዋናነት የጋበዝናቸው በዚህ ዙሪያ እንደው ብዙ ጉዳዮችን እንደ መግቢያ ቅድም ዶክተር ዩኒቨርሲቲዎችን በአራት ረድፍ ተከፍለዋል እያሉ ነበርና እንደው ዲቴል ያወሩናል ብዬ አስባለሁ። የምርምር፣ የቴክኖሎጂ፣ አፕላይድ እና ኮምፕሬሄንሲቭ ወይም አጠቃላይ የሚባሉት እንደው ምንድን ናቸው የሚለውን መጀመሪያ እንደው ልየታው የተልዕኮ መስክ ልየታው እንደው ለምን አስፈልገ ከዛ እንደው ብንጀምር ይችላል። ምንድነው ለምን አስፈልገ ከሚለው ጀምረን እዛ እያንዳንዱ እንገባለን። ምንድነው እያንዳንዱ የተለየው ዩኒቨርሲቲ ኃላፊነት ተግባሩ ምንድነው ምን ላይ ነው ያተኩረው የሚለውንም እስኪ ብዙ ጉዳዮችን እናወራለን። ከዚህ በፊት ያው ሲወራ ሰምተን ነበርና በአጋጣሚ ሆኖ የኛ ዩኒቨርሲቲ ድሬዳዋ ዩኒቨርሲቲ ወደ አፕላይድ ሳይንስ ዩኒቨርሲቲ ምድብ ውስጥ እንደገባ የሰማህ ይመስለኛል። እሱንም እናወራለን እንግዲህ በኋላ ግድ ነው። የኛም ነው ማልሰማው ይሄን ካልሰማው የለውም እኮ ዩኒቨርሲቲ። እሺ አመሰግናለሁ። የከፍተኛ ትምህርት ተቋማዊ ተልዕኮ ትኩረት መስክ ልየታ ማለት ዩኒቨርሲቲዎች ወይም ሌሎች የከፍተኛ ትምህርት ተቋማት በተለያዩ የትምህርት የምርምርና አገልግሎት መስኮች ላይ ተልዕኳቸውንና ልዩ ትኩረታቸውን በመለየት
ለማጠንከር የሚያደርጉት ስትራቴጂካዊ አካሄድና ልዩነት ፈጠራ ሂደት ነው ስናስቀምጣቸው ማለት ነው። ምንድነው ግልጽ መሰለኝ ሐሳብ አይደለ? ተቋማት ከፍተኛ ትምህርት ተቋማት የተልእኮና ትኩረት መስክ ልየታ ማለት ዩኒቨርሲቲዎች ወይም ሌሎች የከፍተኛ ትምህርት ተቋማት ለምሳሌ በተለያዩ የትምህርት የተሰማሩ የምርምር የአገልግሎት መስኮች ላይ ሲቪል ሰርቫንት ሰርቪሶች የሚሰጡ ማለት ነው ተልእኳቸውንና ልዩ ትኩረታቸውን ምንድነው የተሰጠኝ ተልእኮ ምንድነው እኔን ደግሞ ልዩ የሚያደርገኝ የሚለውን በመለየት ለማጠንከርና የሚያደርጉትን ስትራቴጂካዊ አካሄዶች ልዩነት ፈጠራ ሂደቶች ነው። ምን ለማለት ነው? አንደኛ ሀብትን ሴፍ ከማድረግ አንፃር ነው። ሁሉም ለምሳሌ ታክል እኛ የሀገር ዩኒቨርሲቲ አይታችሁ ከሆነ እኔ እንደ ድሬዳዋ ዩኒቨርሲቲ ኤክስፒሪየንስ በማለም ለቀላቅና ስናገር ቴክኖሎጂ ኢንስቲትዩት ስንከፍት አርኪቴክቸር የነበረው 2-3 ዩኒቨርሲቲ ብቻ ነበር እኛ ጋር። ኮተም ተመሳሳይ ነበር ኮንስትራክሽን ቴክኖሎጂ ማኔጅመንት። በጣም በሚገርም መልኩ እኛ ስናስመርቃቸው አስተማሪዎችም አልነበሩ ነው። አዲስ አበባ ዩኒቨርሲቲ የነበረው ተወሰነ አዳማ የነበረው ሶስተኛ መሰለኛ 3ኛ or 4ኛ ነን በኮተም እና መሰል ኢሚዲየትሊ ተማሪዎቹን ከአብዛኞቹ የፎሬነሮች እንዶች ምናምን ሲያስተምሩ ነበር እና ወዳው ሳይጨርሱ ነበር እዚህ ግቢ ቀጠር የተፈሰጠ ያላቸው ማለት ይቻል ነበር። for your surprise ግን አመት 2 አመት አልሞላውም በመላው ሀገሪቱ ሁሉም ዩኒቨርሲቲ ከፈቱ። ሳምፕል እዚህ ወሰዱ ነው። ከዛ በኋላ የዚህ ስራ እድል ያው ያየነው ያለው ነገር ነው። በተመሳሳይ ፕሮኪውርመንት እና ሰፕላይ ቼን ማኔጅመንት ፐርቼዚንግ ካሪኩለም ሪፎርም ሲደረግ በወቅቱ ነበርኩኝና በጣም ጥቂት ዩኒቨርሲቲ ውስጥ ነበር። ኢሚዲየትሊ ግን ባንዴ ነው ብዙ ዩኒቨርሲቲዎች ከፈቱት። ገደብ የለውም። ያ ደግሞ ምን ያደረገ አንደኛ ጥራቱን ያጓድለዋል፣ ሁለተኛ ሳቹሬሽኑን ከሚገባ በላይ ያደርጋል። አገሪቷን ደግሞ የምትፈልገውን ሁማን ሪሶርስ ገደብ አይኖረውም። ስራውና ተመራቂ ሀገር በተለምዶ አንድ ሰው የሆነ ሱቅ ሲከፍት ሁሉም ሱቅ እንደዛ ነው የሚደረገውና ሱቁን ከሱቁ ለምሳሌ ዳቦ ለሚሸጥ ሱቅ እዚህ ጋር ዳቦ ማሽን ወይ ደግሞ ዳቦ የሚያደርግ ወይ እዛ ጋር ደግሞ ዱቄት ደብሎት ማድረግ ሲገባው ሁሉም ዳቦ ሻጭ ብቻ ነው የሚከፍተውና ማርኬቱ ሳቹሬት ያደርጋል። ሳቹሬት በሚያደርግበት ሰዓት ደግሞ አትራፊም ተጠቃሚም አይኖርም። ይሄ አንድ ነውና ይሄን ኮንሲደር በማድረግም የሌሎች ዓለማትንም ኮንሲደር በማድረግ ቀደም እንዳልኳችሁ ያንዳንዱ ተቋም ልዩ የሆነ ማንነት ግቦችንና ቅድሚያ የሚሰጥባቸው መስኮች አሁን ልዩ የሆነ ማንነትና ቅድሚያ የሚሰጥባቸው መስኮችን ነው መስራት የሚያደርጉት። ለምሳሌ ሃይሊ በምርምር ዓለም ውስጥ ወይ በምርምር ውስጥ የቆዩ ዩኒቨርሲቲዎች ኦሮፍ ትኩረታቸውን በምርምር ላይ አድርገው አብዛኛው ተማሪዎቻቸውም የፖስት ግራጁዌት ስቱደንቶችን ተቀብሎ ሞር ለሀገሪቱ በተለያዩ ዘርፎች እነሱ በዛ ውስጥ የራሳቸው ኤክሰለንስ ያላቸው በምርምር ቢገፉበት። በተመሳሳይም ደግሞ ልክ ወቅቱ ወይ ደግሞ አገሪቱ በሳይንስና ቴክኖሎጂ ያደገች ነው ያለችው አይደል? ስለዚህ የሳይንስና ቴክኖሎጂ ዩኒቨርሲቲዎች ሆኖ ኢኖቬቲቭ አይዲያዎችን ኢኖቬቲቭ ቴክኖሎጂ ስራዎችን የሚሰሩ ዩኒቨርሲቲዎች። ሶስተኛው ደግሞ አፕላይድ ሳይንስ ዩኒቨርሲቲዎች። በቃ ተማሪዎች ተመርቆ ሲወጡ እጃቸው የተፍታታ ከኢንዱስትሪ ጋር የተገናኙ አውቀውት አብዛኛው ከሪኩለሞቻቸው ከ30 እስከ 40% ኢንዱስትሪ ቤዝ የሆነ ከሪኩለሞቻቸው ሲቀርጹ ራሱ ኢንዱስትሪዎች የተሳተፉበት ጠንካራ ሊንክ ከፈርስት እስከ ላስት ይር ድረስ ከኢንዱስትሪ ጋር ሊንክ ያላቸው ለአብነት ተግባር ተኮር ማለት ነው። ምን ለማለት ነው? ያው የኢንዱስትሪ ሊንኬጅ ስንል ያው ጭስ አልባ ዩኒቨርሲቲዎች አሉ፣ ማኒፋክቸሪንግ ኢንዱስትሪዎች አሉ። በየትኛው መስክ ፍሮም ፈርስት ዴይ ተማሪው ከገባበት እስከሚጨርስ ድረስ ከኢንዱስትሪ ጋር የተገናኘ መሆን አለበት። ከቢያንስ 12 ወራት ያላነሰ
ኢንዱስትሪ ኤክስፒሪየንስ ያስፈልገዋል ተብሎ ኤክስፔክት የሚደረገው በየትኛውም ዘርፍ ኢንዱስትሪ ሊንኬጅ በቃ የተግባር ነው። ይሄ ምንድነው? ይሄ የተግባር ዩኒቨርሲቲዎች ሲከፈቱ ቅድም ጥያቄ አብሬ ለመመለስ አገሪቷ ስኪልድ የሆነ ማንፓወር ጋፕ አላት። ይሄ ስኪል ጋፕ ፊል የሚያደርግ ነው አፕላይድ ሳይንስ ተማሪ ማለት። ለምሳሌ ኢንዱስትሪ ላይ የመጀመሪያዎቹን ኦብዘርቬሽን ነው። መጀመሪያ ላይ ኦብዘርቭ ያደርጋል የተወሰኑ ወራቶች ጀስት ይሄ በሕክምና ዓለም ክሊኒካል ትሪያል 1 ክሊኒካል ትሪያል 2 3 እንደሚባለው ማለት ነው። ከሁለተኛው ላይ ደግሞ ትናንሽ ነገሮችን መሞከር ይጀምራል። ሶስተኛ እና አራተኛ ዓመት ላይ ግን 3-4 ወር ኢንዱስትሪ ውስጥ ሄዶ ሲሰራ ግን ከሪክለሞቹ ላይ መቀመጥ አለባቸው። እነኛ ከኮርሶቹ ጋር የተገናኙ ናቸው። መጨረሻዎቹ ግን 4 ወራቶችን እዛው ሄዶ ገብቶ ሲሰራ ግን ኢኖቬቲቭ ሆኖ ራሱም ለዩኒቨርሲቲ ሸጦ ለዩኒቨርሲቲው ሸጦ ራሱንም ሸጦ የሄደበትንም ተቋም የሚያሳድግበትና የሚቀጠልበት እዛ ደረጃ መድረስ አለበት። ይሄን ደግሞ የሚደርሰው መጀመሪያውኑ ከኦብዘርቬሽን የጀመረ በእያንዳንዱ ኮርሶች ጋር ሊንክ እያደረገ የሄደ መጨረሻ ላይ ያን የሚያገኝበት የአይነት ትውልድ ይፈራ። ይሄ የብዙ ሀገሮች ኤክስፒሪየንስ ነው። ስፔሻሊ እነ ጀርመን ኤክስፒሪየንስ እነ ፊንላንድ ኤክስፒሪየንስ በእነሱ ኤሪያ ምንድነው አብዛኛው የአፕላይድ ሳይንስ ዩኒቨርሲቲዎች ተመራጭ ሆነው የተገኙት 90% ልጆቻቸው 85% እንደናገሮቹ ላይ ያሉ ኤምፕሎይ ናቸው። ይሄ ያስፈልጋል። ስኪል ጋፕ አለኛ ጋር የሚል ነው ይሄኛው ግሩፕ። ምርምሩ ደግሞ ላቅ ያለ በተለያዩ የምርምር ደረጃ ያሉ ናቸው። ወደ እንትን ደግሞ ስንመለስ ወደ ቴክኖሎጂው ኢኖቬሽን አይዲያ ነው። አዳዲስ ኢኖቬሽን አይዲያዎችን በቴክኖሎጂ ክሬት ማድረግ ነው። አራተኛው ግሩፕ ላይ ያለው ደግሞ ምንድነው አጠቃላይ ወይ ደግሞ የኮምፕሬሄንሲቭ በቃ ለማንኛውም ላይ የሚያስፈልጉ በሲቪል ሰርቪስ ለገብ ቢሆኑ አሁን እንዳሉ ዩኒቨርሲቲዎች ደግሞ ኮምፕሬሄንሲቭ የሚያስፈልጉናል። ስለዚህ በዛም ይቀጥላሉ። በዛ ተመርጦ የሚቀጥሉ ወደ 10 ምናምን ዩኒቨርሲቲዎች አሉ እና በአፕላይድ ሳይንስ ዩኒቨርሲቲ 15 ዩኒቨርሲቲዎች አሉ የተመረጡ። እነኚህ ትኩረት መስኮች ውስጥ ተለይቶ ነው እንግዲህ ያሉት። ወደ ራሳችን ደግሞ ስንመጣ እኛ ድሬዳዋ ዩኒቨርሲቲ የአፕላይድ ሳይንስ ዩኒቨርሲቲ ነን። በአፕላይድ ሳይንስ ዩኒቨርሲቲ ውስጥ ሆነን ደግሞ የራሳችን ልየታለን። ምን ለማለት ነው? ይሄ ፊት ኤርሊ ኤክስፒሪየንሶች ለምሳሌ ብትወስዱ ሰው ጭንቅላት ውስጥ የሚመጣው ያው ስማር የማውቀው አለማያ ዩኒቨርሲቲ ሲባል በቃ አግሪካልቸር ኤክሰለንስ እንዳለው ነው የማስበው። ጎንደር ዩኒቨርሲቲ ሲባል ሕክምና ነው የሚታየኝ የነበሩት እንትኖች የሚታወቁበት መለያቸው እና ደግሞ ገብተን ስናይም በሁማን ሪሶርሳቸው በብራቸው ልቆ ታገኛቸዋለህ። ያ ማለት ሌሎቹን አያስለጥኑም ሌሎቹን አያስኬዱም ማለት አይደለም። ግን እንደምናውቀው ሰፊ ፕሮግራሞች አሏቸው፣ 100 ምናምን ፕሮግራሞች አሏቸው አይደል? በየተቋማታችሁ ግን ልቆ እንደ ሞዴል በየትኛው ዓለም ላይ ቢወዳደሩ ራሱ ድሬዳዋ ዩኒቨርሲቲ እና ሳምዌር አንድ አግሪካልቸር ዩኒቨርሲቲ ኮምፔር ሊወዳደር ብል ፕሬፈራቢሊቲ ይታወቃል። እንደዛው ምንድነው እኛ እዚህ ጋር ያለ ነው ተልኮም አለው ባይዘው የዛው ጋር ጨርሰውና ለምሳሌ አንድ ተቋም የምግብ ራስን መቻል ይሄ አንዱ የአገሪቱ ትልቁ ጥያቄ ነው፣ ዓለም አቀፍም ጥያቄ ነው። እኔ ግብርና ሆኜ በምግብ ራስን መቻልን ግብ እመታለሁ ብሎ መነሳት አለበት። ተልኮ ይሄ ነው ብሎ ወይ ደግሞ እኔ ቴክኖሎጂ ዩኒቨርሲቲ ሆኜ አዳዲስ ፈጠራዎችን ኢኖቬቲዎችን አመጣለሁ ብሎ መላክ አለበት። ከዛ ዩኒቨርሲቲ ትጠብቃለች። ለምሳሌ የትምህርት ተቋም ኮቶቤ አሁን ሲመጣ ጭንቅላት ውስጥ ማንም ሰው ትምህርት ነው ይመጣለት። ስለዚህ ኤክሰለንሲ እኔ በትምህርት ኳሊቲ ኦፍ ኤጁኬሽን አስጠብቄ እወጣለሁ ብሎ መውጣት አለበት። ያን አሁን ዲፈረንሺየት ከተደረግን በኋላ አራቱ ዲፈረንሺየሽን በኋላ ወደ ተልኮ ልየታና ስንመጣ ማለት ነው። ለምሳሌ ድሬዳዋ ዩኒቨርሲቲ አፕላይድ ሳይንስ ዩኒቨርሲቲ ነው። በተመሳሳይ ወላይታ ሶዶ ዩኒቨርሲቲ አፕላይድ ሳይንስ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ ኤክሰለንሲ እና ድሬዳዋ ዩኒቨርሲቲ ኤክሰለንሲ የተለያዩ ናቸው። አንድ ዩኒቨርሲቲ አፕላይድ ነው በውስጥ ኤክሰለንሲያቸው ራሱ ምክንያቱም ኤክሰለንሲውን ስትመርጥ አንደኛ አካባቢያዊ ነገሮችን መምረጥ አለበት። ምክንያቱም የማህበራዊ ኮንትሪቢዩሽን ብዙ መሆን አለበት። ለምሳሌ እነ ወላይታ ሶዶ ዩኒቨርሲቲ ብትወስድ ማህበራዊ ሳይንስ አንዱ ኤክሰለንሲያቸው ነው። ኤክሰለንሲያችን ነው ብሎ ኤክሰለንሲያቸው ነው። ድሬዳዋ ዩኒቨርሲቲ ደግሞ ትመጣ ካለው ከከተማው እድገትም ከኢንዱስትሪ ታውን ተብላ እንደ አገርም ከምትወሰደው አንፃር ስናስባት
ቴክኖሎጂ ዩኒቨርሲቲ ስትቋቋም አይዲያው ስለነበረ በ70-30ም ከተመረጡት ቴክኖሎጂ በመጀመሪያ በነበረው ፖሊሲውን ከአዲሶቹ ኮምቦልቻና ድሬዳዋ ዩኒቨርሲቲ ነበሩ ኢንዱስትሪ ኮሪደር ናቸው ተብሎ ስለዚህ ኢንዱስትሪውን ሰፖርት የሚያደርግ ቴክኖሎጂ ይደግፋሉ ተብሎ ከተቀመጡት ውስጥ አንዱ ኤክሰለንስ ነው። በሌላውም ደግሞ ስንመጣ ከጅቡቲና ከአገሪቱ ኮሪደር አንፃር ከፍተኛ የንግድ ኤክስፒሪየንስ ነው ማህበረሰቡ ያለው ይሄን የንግዱን አሰጣጥ የማዘመን እና በትምህርት የተደገፈ በምርምር የተደገፈ ለማድረግ ሁለተኛው በቢዝነስ ተመርጧል። በሶስተኛ ደረጃ ላይ ተመርጦ ያለው የምስራቁን ኮሪደር ይዞ ትልቅ የጤና ሽፋን ሊወሰድ የሚችለው በቆላማና ቆላማ አካባቢ የሚከሰቱ በሽታዎችን ለመከላከል እነኚህን ኤክሰለንሲዎች ሶስቱን ይዞ ቆላማ በሽታዎች በጣም ለየት ስለሚሉ ከሌሎቹ በተሻለ መስራት ስለሚቻል ኢንፌክሽየስ እና ኢንፌክሽየስ ዲዚዞች ላይም ልዩ ትኩረት ሰጥቶ እንዲሰራ የጤናን ኤክሰለንሲ አድርጎ እየተጓዘ ነው የሚገኘውና እሺ በድሬዳዋ እንደ አፕላይድ ዩኒቨርሲቲ ለአድማጮችም ለማስታወስ ያግዝ ድሬዳዋ ዩኒቨርሲቲ በዩኒቨርሲቲዎች ምድብ አፕላይድ ሆኖ በውስጡ ደግሞ የትኩረት መስኮቹ የጤና የቢዝነስ ኢኮኖሚክስ እና ቴክኖሎጂ ኢንስቲትዩት ኢንጂነሪንግ እና ቴክኖሎጂ ኤክሰለንሲው እነዚህ ሶስቱ ኤክሰለንሲ ናቸው ድሬዳዋ የሚታወቅበት ማለት ጀስት እንደዛው አሁን ሌሎችም ቅድም እንደጠቀስኳቸው ያንደን ዩኒቨርሲቲ አፕላይድ ሳይንስ ብሎ የራሱ ኤክሰለንሲዎች አላቸው። ለምሳሌ አርሲ ዩኒቨርሲቲ ብንወስድ አግሪካልቸር ትልቅ ኤክሰለንሲ አድርጎ በትልቅ የሰራበት ነው። የራሳቸው የሆነ ኤክሰለንስ ያላቸው ግን አፕላይድ ሳይንስ ዩኒቨርሲቲ ነው። ከባቢውን የመሰሉ ያው በተለይ ትልቁ ትኩረት መስጠት ያለበት ክራቴሪያዎች ወጥተዋል። አንዱ ክራቴሪያዎች ምክንያቱም የአካባቢ ማህበረሰብ ህይወትን የመለወጥ በአካባቢ ያለውንም እምቅ ሀብት መጠቀም ስለሆነ ኤሙ ኤክሰለንሲውን እዛ ላይ ኤክሰርሳይዝ ለማድረግ ወጪም ቁጠባ ነው። ቅድም ተናግሬያለሁ። ለምሳሌ የአንድን ኢንዱስትሪ የለበትን ወስደ ኢንጂነሪንግ ብትከፍት ኢንዱስትሪ በአካባቢ ያለውን ቴክኖሎጂ ብትከፍት አፕራንቲሺፕ በመውሰድ ኢንተርንሺፕ ቅድም ያልኳቸው ዊዛውት ኤኒንትን ሊንክድ ሆኖ ተመጋጋቢ ሆኖ ኢንዱስትሪም ያግዛል ተቋሙ ያግዛል ሁለቱም አንድ ላይ ሆኖ ፖች የሚሄድ እንትን ስላለ አካባቢ ጋር ለምሳሌ አሁን ድሬዳዋ ዩኒቨርሲቲ ተነስቶ ሞር ደግሞ ኤክሰለንሲ በባቡር ሊሰራ ይችላል። ለምሳሌ አሁን ስፔሲፊካሊ ለምሳሌ ልዩ ልየታይ ነው በቃ ይሄ የኔ ነው መሰረቴ ነው ብሎ ሞር ስፔሲፊካሊ ካሉትም ትኩረት መስኮች ውስጥ ደግሞ ልዩ አድርጎ ሰጥቶ መጓዝ ይችላል። በሬልዌይ ኢንጂነሪንግ ላይ አቴንሽን ሰጥተው መሄድ ይችላል እና ምንድነው ከሌሎቹ ይሄ በሌላ ቦታ የለም ይሄ የኔ ነው ይሄ እኔ የተለያየ በልቀት ተማሪም ሲመጣ እኔ ጋና እኔ እኮ እንዴት ለየ አለኝ ይሄ እኮ ከዚህ አንፃር ነው። ስለ ባቡር ስታነሳ የዩኒቨርሲቲያችን ሎጎ ላይ የባቡር ሀዲድ አለ መለያችን ነው ድሬዳዋ የሚለውን ከከተማው መስረታ ጋር ተያይዞ ራሱ ያለ ነውና በዚህ በኩል ምን ይቻላልና ዲፈረንሺዬሽንና ምንድነው ተልቆ ትኩረት መስክ ለየታን እንደምናው አይደለም። ምንድነው ሞሮፍ በቃ እኔ በዚህ ተመራጭ ነኝ። ልክ እንደሚታወቀው አለ እኮ በውጭ ዓለም ስናይ ምንድነው ኢንስቲትዩት አይኦቲ ይባላል አለ ኢንስቲትዩት ቴክኖሎጂ ተብሎ የሚታወቃሉ። በቃ አንኛ አይማይት ይባል በቃ ይሄ ቴክኖሎጂ ታወቀው ያ ማለት ግን ሌሎች ዘርፎችን አይሰጥም ማለት አይደለም ያካትታል። ግን እዛ ውስጥ ግን ኤክሰለንሲው ልዩ ትኩረት ሰጥቶ የሚጓዝበት ከሌሎች እኔ በዚህ ላይ ያለው ብሎ አይደንቲፋይ የሚያደርግበት ነው። ሌሎችም ግን ውስጥ ያሉት ኖ ለምሳሌ ሲምፕል ብንወስድ በማህበራዊ ሳይንስ አስፔክት ድሬዳዋ የመልቲካልቸራል ሴንተር ነች። መልቲካልቸራል ሴንተር መልቲሊንጉዋል አለ ብዙ የተለያዩ ካልቸሮች አሉ። ይሄን ልቀት ማዕከል አደርጋለሁ ወይ ደግሞ ተቻለ ሰላምበታለሁ ብሎ አውትሻይን ካደረገ ዋይ ኖት የሚከለክለው የለም። ያው በልጅታ በመጀመሪያ ዙር የተለያዩ ጥናቶች ናቸው። ግን ያም ለማድረግ ምን ይፈልጋል? መስራት ይፈልጋል። ታጋ ያለው አካል እኛ በቃ በዚህ ሄደን የተሻለ ማሳየት እንችላለን ድሬዳዋ ነው በዚህ ገጽታ መታየት አለባት ብሎ የሚነሳ ካለ ኦኬ ነው። አሁን የእያንዳንዱ ተቋማት ኦፕን ነው ገቨርንመንት ጋር እንደዚህ ክሎዝድ አይደለም። ኦፕንነቱ ምንድነው? በቃ አንተ ሰርተ አምጥተ የተሻለ ለካው ወደ ራስ ገዝነት አይደለም ሄዶ ራስ ገዝ ላይ ስንመጣው ነው እንደዚህ ያመጣል ነው የተማሪው ጠቃላ
በዚህ የተሻለ ፕሮጀክት አመጣለሁ፣ በዚህ የተሻለ ገቢ አመጣለሁ የሚለው ምን ሊያደርግ ይችላል? መልካም ዶክተር፣ እንግዲህ አድማጮቻችን እየተከታተላችሁ ነው የምትገኙት በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም 104.5 የሚተላለፈውን የተማሪዎች መድረክ የተሰኘውን ፕሮግራም ነው። ፕሮግራሙን በመምራት እኔ ባበይ ፀሐይና እኔም ብርሃኑ ስማቸው አብረናችኋለን። ቴክኒኩን በመቆጣጠር ደግሞ ሐምዛ እድሪስ አብሮናለን። እንግዳችን ደግሞ ዶክተር መላኩ ማስረሻ ናቸው። ዶክተር መላኩ ማስረሻ በድሬዳዋ ዩኒቨርሲቲ የተቋማዊ ለውጥ ስራ አስፈጻሚ ናቸው። በዚህ ዙሪያ ብዙ ነገሮችን አብረን እያወራን እስከ መጨረሻው ሰዓት ቆያለን። ጥሩ። ቅድም ለምሳሌ በድሬዳዋ ዩኒቨርሲቲ ሆኖ 3 መስክ ኤሪያዎች አሉና ወደ ሶሻል ሳይንስ ላነሳስል ራሳቸው ሄዱና ነገሮችን አነሱ። ሌሎቹ አልተመረጥንም የሚሉ አይነት ኤሪያዎች አሉታዊ ተጽዕኖ ይኖረው ይሆን አፈንታቸው እያልኩኝ ላነሳ ነበር። ያ አሁን ይሄ እርስዎ ትምህርት ክፍል ኮምፒቲሽናል ሳይንስ ነው። እኛ በአጋጣሚ ከሶሻል ሳይንስ እንደዚህ አይነት ነገሮች ወደ ሌሎች ኮሌጆች ወደ አልተመረጡት ማለት ይሄ የትኩረት መስክ አለመሆኑ የሚያመጣው አሉታዊ ተጽዕኖ የለም በእነዚህ ኮሌጆች? በየትኛውም ዓለም ሁሉም የትኩረት መስክ መሆን አይችልም። የአይደንቲፊኬሽን ነው። ቅድም ተነጋግረን አይደል? የመኖር ያለመኖር ግን ትኩረት መስክ ስለሆንክ የምትቀርበት ትኩረት መስክ ስላልሆንክ የምትጠፋበት አይደለም። ትልቁ ኢሹ መስራት ነው። ትኩረት መስክ ላይ ያለው ትኩረት መስክነቱን የሚያረጋግጡ ስራዎችን ሰርቶ አትመስከኝ ብሎ ከተኛ ተኝቷል። ማንም አይመርጠውም። ቅድም ብለናል፣ በምርጫ ነው የሚመጣው፣ በስራው ነው የሚለካው። የሚመርጠውም ተማሪ የለም። ቅድም በፍላጎት ነው ብለናል። ምርጡ መግባት የሚችለው ተማሪው ልቆ ሰርቶ ልክ በተሰጠው ስም መሰረት ሲገኝ ነው። ስለዚህ የሚወስነው የተማሪው መምረጥና ፓርት ነው እና የሚያመጣው ነው። ለምሳሌ ልቅ ወይ ደግሞ የልቀት ማዕከል ከሆነ ትልቅ ፕሮጀክቶች ሊያመጣ ይችላል። ቅድም ያለው ራስ ገዝነቶችን ማድረግ ተማሪውን የሚመሩን ተማሪ ስፖንሰር ሊያደርግ ይችላል፣ ያሳድግልኝ ይችላል። ግን አይ እኔ የልቀት መስክ ነኝ ወይ ደግሞ እኔ የተመረጥኩት ብሎ ደግሞ ቁጭ የሚል ከሆነ does not make sense። ሌላው ምንድነው ትምህርቶች በተለምዶ አይጓዙም። ከዚህ በኋላ ቴማቲክ ነው መሆን ያለባቸው። ለምሳሌ ቅድም የጠቀሳችሁት ዝም ብሎ አሁን በለመናቸው ፊልዶች አንሄድም። ከቴክኖሎጂዎቹ ጋር ለማጣመር ሲማር ለምሳሌ ዳታ ሳይንስ አሁን ቢከፈት ዳታ ሳይንስ ሚንስ አሁን በዓለም ላይ በጣም ተፈላጊ የሆነ ነው። ምንድነው ዳታ ሳይንስ ብትል ከኮምፒቲሽናል ስታቲክስን ይወስዳል፣ ከኮምፒውተር ሳይንስ ይወስዳል፣ ከአይቲ ይወስዳል፣ ተቀላቅሎ የሚጓዝበት ነው። ለምሳሌ ባዮቴክኖሎጂ ብንከፍተው በአሁኑ ሰዓት በጣም ከጄኔቲክ ጋር ከምን ጋር በተገናኝቶ ከፍተኛ ጠቀሜታዎች ያሉት ፊልዶች ነው። በዓለም የተወዳጅነት የሆነው እነኚህን መርጅድ ብዙ ዲፓርትመንቶች ያደርጋሉ። ከኢንጂነሪንግ ይወስዳሉ፣ ኬሚካል ኢንጂነሪንግ፣ ፉድ ሳይንስ በሳስሩት ይወስዳሉ፣ ኬሚስትሪ ይወስዳሉ፣ ከባዮሎጂ ይወስዳሉ፣ ከፊዚክስ ይወስዳሉ። አሁን ለምሳሌ ኢንቫይሮንመንታል ሳይንስ እንል ከጂኦግራፊ ይወስዳሉ፣ ከሶሻል ሳይንስ፣ ከኬሚስትሪ ይወስዳሉ፣ ከፊዚክስ ይወስዳሉ። ኢንቲግሬትድ ናቸው። አሁን የሚፈልጉት ኤክሰለንሲውን ለማጠናከር ወደ ኢንቲግሬትድ አሁን ቴክኖሎጂ ቤዝ ወደ ሆነው የሚኬድበት አንዱ አቃፊ የሆኑዎችና ቅድም ስጠቅሳቸው ነበር። ምንድነው ግሎባሊ አክሰፕተብል ይሆኑ ግሎባሊ ተፈላጊ ይሆኑ በተለምዶአዊ የሆኑ እንትኖች አንጓዝም። ለምሳሌ አሁን ቱሪዝሙ ከቴክኖሎጂ ጋር ቱሪዝም ሶሻል ሳይንስ አስፔክት ነው አለ ከቴክኖሎጂ ጋር ሊንክድ የሆነ ሶሻል ሳይንስ አስፔክት የሚሳተፍበት ቱሪዝም የሚሳተፍበት አጀስት አድርገን የምንጓዝበትን ነው ተመራጭ ተደርጎ የሚወሰደው። እና ምንድን ለማለት ፈልጌ ነው ዲፈረንሺየትድ ያልሆኑ ግሩፖች በርካታ አማራጮች አላቸው። አንደኛው ቅድም እንዳልኩት ተጣምሮ የተሻሉ ወደ ትኩረት መስክ የሚሄዱ ዘርፎችን ከፍቶ የመጓዝ አንዱ ትልቁ እንትናቸው ነው። ሁለተኛው ደግሞ ባሉበት ሆኖ እጅግ ተመራጭ እጅግ ውጤታማና እንዳውም ወደ ትኩረት መስክ የመሄድ ጉዞን የሚያሳዩበት በተማሪዎች የተመረጡ በማህበረሰቡ ተፈላጊ የሆኑ ቢጠኑልን ቢኖሩልን ተብሎ ወደሚፈለጉበት በተቋሙ ደግሞ በሚያስገኙት እና በሚያመጡት ፕሮጀክቶች በሚያሳዩት እንቅስቃሴዎች ተመራጭ ከሆኑ ምንም እንትኖች ነገሮች የሉም። ብዙ ተቋማት ለምሳሌ እንዳብነት ቅድም ማይቲ ምናምን ስንል ነበር አይደል? ቴክኖሎጂውን እኮ ኤክሰለንስ ትልቅ የማኔጅመንት ዘርፎች አሏቸው።
በጣም ራቁ ወደ ሶሻል ሳይንስ አስፔክት ውስጥ ያለው እና የትኛው መስክ የተመረጠው በኤክሰለንሲ ዘርፍ ውስጥ ያለም ኤክሰለንሲ ኢንጂነሪንግ እንደ ቴክኖሎጂ አለ እንጂ በሆል ኢንጂነሪንግ ቴክኖሎጂ ማለታችን አይደለም። እዛ ውስጥ በጣም አውትሻይን ነው የሚወጣለ እንዳልኩት አይ ደግሞ ብሎ ተማሪም ካልፈለገው ጥቅሙ ተቀባይነቱ ላይ እስከሆነ የመጓዝ እንትኑ ላይ ይሆናል። እንዲጓዝና እንዲያድግ ማድረግ የሚችለው እዛ ውስጥ ያለው አካል ነው ራሱን እያሳወቀ ማለት ነው። ለሴሚስትሩ ጤና ዘርፋውን በጣም ብዙ አለ አይደል? ያ ሁሉ ጤና ዘርፍ ይቀጥላል ማለት አይደለም። ተባባሪ ተፈላጊነት ለሀገር ከሚያበረክቱ አስተዋጽኦ ከዛ አንጻር ጤና ከአካባቢው ኮንትሪቢዩሽን ለሴሚስትሩ አሁን ቢዝነስ እንደ ኢኮኖሚክስ ስንመጣ አሁንም የሚታዩ ነገሮች አሉ ስታያቸው ሆል 8 ናቸው አራውንድ 8 ዲፓርትመንቶች አሉ ይመስለኛል ኮሌጅ ውስጥ። አዎ ከዛ ውስጥ ግን ሙሉ በሙሉ 8 ነው አይደለም ተማሪ ኢንተረስት የምናምን ኢንተረስቱ ለሴሚስትሩ ወደ ሶሻል ሳይንስ ስንመጣ አስፔክቱ ምንድነው ቅድም ባልኳቸው መሰረቶች ምርጅ ነው የመጓዝ ወደ ቴክኖሎጂ አድርጎ ራሳቸውን አፕግሬድ የማድረግ አይተን ከሆነ የትምህርት ፕሮግራሞቻችን ራሱ እኮ እንደ አገርም በጣም ብዙ ነበሩ። አሁን ግን እጅግ አሳንሷቸዋል። ትምህርት ሚኒስቴር አጣምሯቸዋል። አላስፈላጊ ስም የተሰጣቸው መርጅ የተደረጉ ናቸው። ብክነትም እንዳይኖር ዝም ብሎ ሲቪል ሰርቪስ ብሎ የማያውቃቸው ፊልዶች ይከፈቱና ሰራተኛው ተማሪ ወጥቶ ሊወዳደር ሲል ማንም አያውቀውም። በጣም በርካታ እንትኖች አሉ። በራሴ ፊልድ የማውቀው ለምሳሌ አንድ ጊዜ አርባ ምንጭ ላይ ፎረንሲክ ኬሚስትሪ ተከፈተ። ልጆቹ በሚዲያው ወጥቶ ነበር። የት ይቀጠሩ? ፖሊስ ኮሚሽን ሲሄዱ አይ የራሴ ፎረንሲክ ሳይንስ ማሰልጠኛ አለኝ ራሴን ነው ማሰልጠነው። አዎ ይሄ ፎርጂድ በዛው ነገሮችን የምታጣራበት ሜካኒዝም ነውና የት ይግቡ ማን ነው የከፈተው እስከማለት ከዲፓርትመንት እስከ ደረሰውና አንዳንዴ አሁን ትምህርት ሚኒስቴር እጅግ ጥሩ ስራዎችን እየሰራ ነው። በራሱ በሪፎርም በኩል ብዙ ተመሳሳይነት ስም ያላቸው አንዱ ከአንዱ ለየት የሚያደርጋትን ወደ መዝጋት ወይ ደግሞ ወደ መርጅ የማድረግ ነገር ነውና ትልቁ ነገር በከፍተኛ ትምህርት ተልኮ ትኩረት መስክ ምንድነው የተቀመጠው? ተልኮ ምንድነው? ተቋሙ ምንድነው ተልኮ ያለው? ከተልኮ ውስጥ ደግሞ ትኩረቱ ምን ላይ ነው? ለምሳሌ አሁን ተልኳችን አፕላይድ ሳይንስ ዩኒቨርሲቲ ነን። ትኩረታችን 3 ናቸው። አንዱ የሕክምናና ጤና ሳይንስ ነው። ሁለተኛው የቴክኖሎጂና ኢንጂነሪንግ እና ቴክኖሎጂ ነው። ሶስተኛው የትኩረት መስካችን በቢዝነስ እና ኢኮኖሚክስ ነው። ለሶስቱ ናቸው ያሉት። ከሶስቱ ውጭ ሌላው ከዚህ ጋር ራሱን አጣጥሞ አዋህዶ መጓዝ ይችላል ወይም ደግሞ ራሱ ኤክሴል አድርጎ መውጣት ይችላል። እነኛ ግን የትኩረት መስክ ያላቸው ውስጥም ደግሞ ሙሉ በሙሉ እዛ በቃ ፊልም ተጠቀሰ እዛ ውስጥ አሉ ይቀጥላሉ ማለት አይደለም ሁሉ አሉ ማለት አይደለም። ልክ እነሱም በተመሳሳይ ዲፈረንሺየትድ ነን ዲፈረንሺየትድ ውስጥ የመግባት እድላቸው ኃይል ነው። ከዛ ውስጥ ካልሰሩበት ሰርቶበት መጓዝ አለባቸው። ግን ነገሩ ምንድነው? አንደኛ ምንድነው ብቃቱ ማሳየት መቻል አለበት እና መልካም ስምን ማዳበር አለበት። እያንዳንዱ ፊልድ በማህበረሰቡም በተማሪውም በአሉሚኒዎቻችንም ተመርቀው ወጡት ለኛ ያላላችሁ ለዲፓርትመንቱ መመስከር አለባችሁ። ያ ምን ያደርጋል? ይስባል። ተማሪዎቻችን ይስባል። ዲም ያለ ይኬድበታል። አለበለዚያ ግን ራሱን የሚያጠፋ ራሱ ነው። ራሱን ኤክሴል የሚያደርግም ራሱ ነው። ስለዚህ ምንድነው መልእክቴ እንዳው በዚህ አካባቢ ላይ ኤክሴል እንዲሆን ወይም ደግሞ ወደ ለተቋሙ የሰጠነው ግብ ለመምታት እያንዳንዱ ባለድርሻ አካላት የራሱ አስተዋጽኦ ይጠበቅበታል። ተማሪ ሲምፕል ኤግዛምፕል በውስጥ ምሳሌ አሁን እዚህ ያለነው ስቱዲዮ ለጆርናሊዝም ተማሪ ጥሩ ኢንዱስትሪ ሰንተር ነው አይደል? ስኪልፉል የሆነ ጆርናሊዝም ተማሪ ከዚህ ቢወጣ የትም ይቀጥራል። ምንም ፕራክቲስ የሚያደርገው ነገር የለውም። ምንም እንትን የለውም። የትም ሲሄድ ፈርስት ሆኖ ይወጣል። እስከ መጨረሻው ተማሪ የማይመርጥበት ምንም ምክንያት የለም። በጣም ሆኖ እንዳውም ያም ስቱዲዮ አለን ከኢሼ ጋር የተገናኘም በሆሪዞን ዩኒቨርሲቲ ያው የተሰራው በጣም ሞር ሁለቱንም በመጠቀም በጣም በርካታ ለጆርናሊዝም ማስረጃ ይሄን አፍርቶ ይሄን ለገበያ ሲያቀርብ ገበያ ይቀበለዋል፣ ተማሪ ይፈልገዋል። ስለዚህ ያው ይሄ ዲፈረንሺየት ያለው ማንም ብሎ የለም። ኤክሰለንስ ሌላ ጉዳይ ነው።
ሶሻል ሳይንስ ነው። አዎ እና በየትኛውም መስክ ዋናው መስራትና ስራ ነው ወጥቶ ዋናው እንጂ ቁጭ ብለህ ጠብቀህ በቃ እኔ ምናምን ብለህ ራስን በራስ ከገደልክ ያው ማንኛውም ነገር እኮ ራሱ በራሱ ይገል ፌዛት ነው ያደርጋል አይደል? ለራሱ ማውጫ መንገዶችን ከወቅቶች ጋር የሚሄድ ነገሮች ናቸው። ምክንያቱም ዛሬ ኤክሰለንስ ያደረግናቸው ነገ ኤክሰለንስ ሊሆኑ ይችላሉ። መልካም ዶክተር እንግዲህ ወደ ድሬዳዋ ዩኒቨርሲቲ እንግዲህ እስካሁን በአጠቃላይ መጥተናል። ድሬዳዋ ዩኒቨርሲቲ አፕላይድ ሳይንስ ነው እናውቀዋለን። ዶክተርም እያሉ ነበር የትኩረት ኤሪያዎችንም ለይቶ ነግሮናል። በተለይ ቴክኖሎጂ፣ ቢዝነስ እና ጤና ላይ በጣም እየሰራ እንደሚገኝ ቅድምም ደግሞ ስለ ራስ ገዝነትም እያወራን ነበርና ድሬዳዋ ዩኒቨርሲቲ አንደኛ እንደው የኔ ጥያቄ ወደ አእምሮ እየመጣ ነበር እርሶ ሲያወሩ ድሬዳዋ ዩኒቨርሲቲ ራስ ገዝ ለመሆን የትኛው ደረጃ ላይ ደርሷል? እንደው መቼስ ራስ ገዝ ሊሆን ይችላል የሚል የመጀመሪያ ጥያቄ ኖሮኝ ከዛ አፕላይድ ሳይንሱን አጠናክሮ ለመስራት ምን ስራዎች ነው እየሰራ ያለው የሚለውን እንደው በዛው እግረ መንገዱ እንደ ድሬዳዋ ዩኒቨርሲቲ ምንድነው እየተሰራ ያለው በማን ምን እየተሰራ ነው የሚለውን በዛው እግረ መንገዱ ቅድም እንደጠቀስኩት ራስ ገዝ ለመሆን ስቴጆች አሉት። ዲፈረንሺዬሽንም የሚያበቃበት ስቴጆች አሉት። ራስ ገዝ ለመሆን ያሉት ስቴጆች በአሁኑ ሰዓት ድሬዳዋ ዩኒቨርሲቲ ሰከንድ ስቴጅ ውስጥ በመግባት ላይ ነው ያለው። እነኚህ ሰከንድ ስቴጆች ማለት ቅድም ያልኳችሁ መመሪያዎች፣ ህጎች፣ ፖሊሲዎች የገቢ የምናገኝበት ያን ምን ደረጃ አድጀስት የምናደርግበትን በመዘጋጀት ላይ ነው ያለው። በተለያዩ ሰብ ኮሚቴዎች ይሄን ዶክመንቶቹን አዘጋጅቶ የማቅረብ የማስተቸት ይሄ ሂደት እስከ 2028 ይቀጥላል። 28 አዎ ከ2025 አይደለም አይደለም። ከዛ በኋላ ግን 28 ላይ ግን ያለን ደረጃ በሚገመገመው ግምገማ በዛም የሚያበቃን ከሆነ ከዛ በኋላ ዲፈረንሺዬትድ የሚሄድ ጉዳይ አለ። በተመሳሳይ አሁን ዲፈረንሺዬሽንም ሰርድ ስቴጅ ላይ ነው ያለው። በዲፈረንሺዬሽን ሰርድ ስቴጆች ላይ ነው የስቴጆቹ ስንመጣቸው ለምሳሌ የኢንዱስትሪ ማፒንግ ሰከንድ ስቴጅ ነው። ድሬዳዋ ዩኒቨርሲቲ አሁን ወደ 132 የሚሆኑ ኢንዱስትሪዎችን ማፕ አድርጓል። እያንዳንዱ ትምህርት ክፍል ይሄ የኔ ኢንዱስትሪ ነው ብሎ እየተወጣል። ይሄ ለየውን ኢንዱስትሪ አሁን ደግሞ ምንድነው ማጠናከር የሚሆነው ኮምፒተንስ ቤዝ በሆነው ከካሪኩለሙ ያንዳንዱን ተማሪ ከዛ አንዳንዱ ኢንዱስትሪ ጋር ያገናኘዋል። ቅድም ያላቸው ሊንኬጁ የሰፋ ሄድና ውጤታማነታቸው የሚረጋገጥ ነው። በተመሳሳይ የምርምር ዘርፉንም በአሁኑ ሰዓት ያለው የምርምር ዘርፎች ቴማቲክ ኤሪያ እንዲይዙ ለምሳሌ እኔ አንድ የምርምር ዘርፍ ሊንክ አደረኩኝ አስ ሳብጀክት ኤሪያ ስፔሻላይዜሽን ብቻ ለማየት ያለብኝ ሌሎችንም ዘርፎች አንድ ላይ አጣምሬ አምጥቼ ለአገር ምንድነው የሚጠቅመው ምን የሚወጣው ውጤት ራሱ ውጤቱ ለምሳሌ አንድ አሁን የተነስቼ አንድ ሲምፕሊ እንግዲህ በራሴ ኢንተርፕሬሽን አንድ ፕላንት ላይ መድኃኒት ስራለው ብዬ ብነሳ እኔ አስ ኬሚስት ኬሚካል ኮምፖዚሽን አይደንቲፋይ ላደርግ እችላለሁ። ግን አንድ ሜካኒካል ኢንጂነር ደግሞ ቴክስቸር አይደንቲፋይ ላደርግ ይችላል። አንድ ፋርማኮሎጂስት ደግሞ ክሊኒካል ቴሪያው ሊሰራልኝ ይችላል። አንድ ፊዚክስ ደግሞ መጥቶ ራዲሽን ሊሰራልኝ ይችላል። የተግባባን አይደል? አንድ ባዮቴክኖሎጂዎች ደግሞ ይሄ ክሊኒካል ትሪያል 2 3 4 ያለ ይቀጥል ይችላል። ስለዚህ አሁን ውጤታማ ስራ የሚሰራው በቴማቲክ ነው። ቴማቲክ አስፔክት ነውና የተቋሙም የሪሰርች ስራዎቹ ወደ ቴማቲክ ሺፍት ኦልሞስት እያደረገ ነው ያለው። የሚሰጡ ፕሮጀክቶች በግል የሚሰጥ ፕሮጀክት እየቀረ ነው፣ ወይም ደግሞ በሲንግል ዲሲፕሊን የሚሰጥ ነገር እየቀረ ነው። አዎ በቴማቲክ ሆኖ እንደ ሀገርም ወደ ዩኒቨርሲቲ ወደ አፕላይድ ሳይንስ የሚወስድ ተግባር ተኮር የሆኑ ምርምሮች የሚከናወኑበት እነኛ ተግባር ተኮር ምርምሮች ደግሞ ቴማቲክ ኤሪያ ኮንሲደር ያደረጉ ናቸው መሆን ያለባቸው። ይሄ ኦልሞስት የቴማቲክ ጋይድላይን ምናምኖች ተዘጋጅቶ ወደ ትግበራ የገቡበት ስቴፕ ነው ያለው። በእንትንም ስንመጣ በኢንዱስትሪ ሊንኬጅም ስንመጣ ቅድም እንዳልኩት የፍኖተ ካርታው ተዘጋጅቶ አጀስት ተደርጓል። ኢቭን በአሁን ላስት ይር አይታችሁ ከሆነ ኢንዱስትሪ ዊክ የሚባል ነበር።
ኢንዱስትሪ ዊክ ማለት እያንዳንዱ ዘርፍ ከኢንዱስትሪ መጥቶ ያለውን ኤክስፒሪየንስ አዌር እያደረጋቸው ነው ለተማሪዎቹ። ይሄ አሁን ፈርስት ፌዞቻችን ናቸው። አሁን ቀጣይ ፌዝ ግን ፈርስት ዴይ ጀምሮ ኦብዘርቭ ያደርጋል፣ እዛ ኢምፕሊሜንቴሽን ይሞካል። ከዛ ውጪ የኢንዱስትሪ ባለሙያዎች አሁን የጆይንት አፖይንትመንት ኦልሞስት ኢምፕሊሜንት እየተደረገ ነው። ጋይድላይን ተዘጋጅቷል። ይሄ በጆይንት አፖይንትመንት በርካታ ኢንዱስትሪዎችን የመቅጠር ጥሩ ኤክስፒሪየንስ ያላቸው መጥተው ለተማሪዎች ሼር እንዲያደርጉ ይሄ አንዱ እየተከደበት ያለ ነው። በመማር ማስተማርም ደግሞ ስንመጣ ትልቁ ኢሹ ተደርጎ ያለውና በሰርድ ፌሶቻችን ተጠናክሮ የሚቀጥለው የኢንተርንሺፕ እና ኤክስተርንሺፕ ፕሮግራም። ኤክስተርንሺፕ ኢን ሴንስ አሁን አንድ አስተማሪ ግራጁዌት አድርጎ ሲመጣ ቲዮሬቲካሊ በጣም ፉል ሊሆን ይችላል፣ በጣም ብዙ ሊያውቅ ይችላል። ነገር ግን ኢንዱስትሪ ጋር ሊንክድ አይደለም። ሊንክድ እንዲሆን ጋይድላይን ተዘጋጅቶለታል። ፕሮጀክት እየተከደበት ነው። በመንግስት ደረጃ ተዘጋጅቷል። ኢንዱስትሪ ውስጥ ሄዶ ይሰራል እሱ ራሱ። አንድም ለኢንዱስትሪ የሆነ ነገር ኮንትሪቢዩት ያደርጋል፣ ሁለትም ራሱን ያበቃል፣ ሶስትም አምጥቶ ለተማሪዎቹ ፕራክቲካል ኤክስፒሪየንሱን ከቴዎሪቲው ጋር አገናኝቶ ያስተምራቸዋል ማለት ነው። ኢንተርንሺፕ ደግሞ ቅድም ተናግሬያለሁ። ሚኒመም በአዲሱ ካሪኩለም ስርዓት ትምህርት ውስጥ የአንድ ሴሚስተር የ4 ወር ኢንተርንሺፕ ይኖራል። ግን as applied science university የኢንተርንሺፕ ላስት ብቻ ያለው የሚፈልገው from the beginning from the first day ጀምሮ የኦብዘርቭ ኢንዱስትሪዎችን የማድረግ ከዛም ደግሞ በእያንዳንዱ ኮርስ ውስጥ የሁለት የሶስት ክላሶች እንደዛ እየተደረገ በ4 እና በ5 በ6 በሚማሩት ውስጥ 12 ወራቶችን ኤክስፒሪየንስ እንሪች ይሆናሉ። ይሄ በአካዳሚኩ መልኩ ነው። ያ ብቻ አይደለም፣ አሰስመንቱም ይለወጣል። አሰስመንቱም ዳይሬክት የቴዎሪቲካል ቤዙን ብቻ አደረገ አይደለም። ነው በአካዳሚው ሞር ኦፍ ኢንዱስትሪ ኢቫሉዌት ያደርጋቸዋል። አሰስመንቱ እዛ ጋር በሰሩት በዛ ነጥብ ውስጥ የመሙላትና ተማሪዎችም የዛን ፓርት ነው የሚለውና ኦልሞስት ላስት ላይ ስናስመረቃቸው እጃቸውን ያፍታቱ ኦልሞስት ወደ የብቃት ስኪል ጋፑን የሚሸፍኑ የማግኘት ኢሹ ነው ያለው። ለዚህ ይሄን ለማድረግ ካሪኩለሞቻችን እየተሰራሩ ነው። ቀደም ኦልሞስት አብዛኞቹ በአሁኑ ሰዓት ሪቫይዝ እየተደረጉ ነው። ሪቫይዝ እየተደረጉ ያሉት ኮምፒተንሲ ቤዝ ነው፣ አውትካም ቤዝ ነው towards the aim of applied science። applied science curriculum framework አለ በትምህርት ሚኒስቴር የተዘጋጀ comprehensive university framework አለ፣ research university framework አለ እና national qualification work ሚት በሚያደርግ መልኩ በአፕላይድ ሳይንስ curriculum framework መሰረት በመዘጋጀት ላይ ናቸው ካሪኩለሞቹ አብዛኞቹ። ቻሌንጁ ምንድነው? መንግስት አውጥቷል የኢንዱስትሪ ዩኒቨርሲቲ ሊንኬጅ አዋጅ መመሪያ ሞቷል። ግን ያ የተጠናከረ አልተለመደም። ባልተለመደ መልኩ እንደውም እኛ ኢንዱስትሪ ዊክ በማዘጋጀት ከሌሎች ዩኒቨርሲቲዎች እጅግ የመጀመሪያው የተሻለ ደረጃና ፌስታን ያለ ነው። ያ የተጠናከረ ሲሄድ ኦልሞስት ልጆቹ እንትን ያደርጉ ይሄዳሉ። ሌላው ኢንቲግሪቲ አሁን ቅድም ተፈጥሮ ሳይንስ የጠየቀኝ አሁን ተፈጥሮ ሳይንስ ያን እየሰራ ነው። ኢንቲግሪቲ ፕሮፖዛል ኮሚቴ ተዋቅሞ የት ከማን ጋር ኢንቲግሬት ሊሆን ይችላል፣ ማን ደግሞ ሞር ኦፍ ብቻውን ችሎ ኤክሴል ነው ይወጣል። ለምሳሌ አሁን ኢንዱስትሪያል ኬሚስትሪ ብትወስድ ዳይሬክትሊ ኢንዱስትሪ ሊንክ የሆነ ነው። ሞር ኦፍ ከኬሚካል ኢንጂነሪንግ ፕሮሰሲንግ የተወሰኑት ኮንሰፕቶች ወስዶ ሞር ኦፍ ኤክሴል ለመሆን የሚችልበት ከአይኦቲዎች ጋር እነሱን ማቅፎ ራሱን እንትን ብሎ ዴቨሎፕ ማድረግ የምትችልበት ነው። ማጆሪቲው እንትን ስለሆነ ማለት ነው። ልክ በእንደዚህ አይነት መልክ ኢንቫይሮንመንታልም ቀደም እንዳልኳችሁ ከሶሻልም ከናቹራልም እየወሰደ ማለት ነው። ያ ፕሮፖዛል ተዘጋጅቶ ኮሚቴዎች ተዋቅሮ እየሄዱበት ያሉ ስኩሎች አሉ። በነገራችን ላይ ዲፈረንሺዬሽን ለድሬ ዩኒቨርሲቲ ስጋት አይደለም። ከሌሎች ተቋማት አንፃር ስናየው አንደኛ ፕሮግራሞቻችን በጣም ይሰፉ አይደሉም። ትክክል እንትን በልስ እንደዚህ ከንትን የሚወጡ አይደለም። ማክሲመም ያሉት ሜቢ ዲፈረንሺዬትድ እንኳን የሚያወጡት ከኮመን ኮርስ ከመስጠት እንኳን የሚወጡ አይደሉም። በጣም አንዳንድ ዩኒቨርሲቲዎች ላይ በጣም ፌስ እያደረጋቸው ያለው በጣም ኛም አንደርግራጁዌት ላይ ወደ 54 ነው ያለንኛ 50 ምናምን ፖስት ግራጁዌት ላይ ያለን ይሄን ታክል አይደሉም። እንደዚህ
ዲፈረንሺየትድ ከተደረገው የተለቀቀ አለ። አንዳንዶቹ ጋር ግን በሰፊው አለ። እኛ ጋር ምንድነው ስጋት ሊሆን የሚችለው ጠንክሮ ሰርቶ ቅድም ያልኳችሁ ውጤቱን አስመስክሮ ራስን ኤክሴል ለማድረግ ነው። ራስን በራስ ከመግደል መውጣት የሚጠበቀው እሱ ነው። የሚጠበቀው እሱ ነው እንጂ ራሱን ከራሱ መግደል ከወጣ ኦልሞስት የነበሩን ፕሮግራሞች ወደ አደጋ የሚወስዳቸው ነገር የለም። ይሄ ግን ሰርድ ላይ ነን አሁን ያለነው። ያ ዲፈረንሺዬሽን ሰርድ ፌዝ በዛ መጀመርናል። ሰርድ ፌዝን ስንጨርስ ምንድነው ያሉት ሰፊ ሰው ነው ልገለጻቸው ፈርስት ሰከንድ ላይ ስንመጣ 4 ቤዚክ ዶክመንቶች ተዘጋጅተዋል። አንዱ በዩኒቨርሲቲ ውስጥ ዲፈረንሺዬት ሲደረግ ሶት አናሊሲስ ተሰርቷል። የዩኒቨርሲቲው አካዳሚክ ቫይስ ፕሬዝዳንታችንም ባለፈው ሶሻል ሚዲያ በደንብ ሊገልጹ ነበር ዶክተር በገርሳ እና ሶት ተሰርቷል። ኦልሞስት 1 ዓመት በፈጀ በሰፊው ዩኒቨርሲቲው ምን አለው፣ ምን ጠንካራ ምን ደካማ ጎኖች አሉት፣ ምን አይነት ኦፖርቹኒቲዎች አሉት፣ ምን አይነት ትሬት በደንብ ተለይቷል። ከሶቱ ጎን ለጎን ደግሞ የሁማን ኤንድ ማቴሪያል ሪሶርስ ኦዲት ተደርጓል። ሁማን ኤንድ ማቴሪያል ሪሶርስ ኤክሰስ ሁማን ያለን ወይንስ በተገቢው ያነሰ ነው ያለን ወይስ በተገቢው ነው ያለን? ሼርስ ብናረጋቸው በየፋካልቲው በየኮሌጆቹ የሚለው ማቴሪያሎችስ አንዱ ጋር ተከማችቶ ያለ ለምሳሌ ወደ ሳይንስና ቴክኖሎጂ ብንመጣ በእያንዳንዱ ዲፓርትመንት ተገዝቶ ካለ ሰንተር ብናረጋውስ ሞር መጠቀም አንችልም ወይ? አዎ ማቴሪያል ሪሶርሱን ከመጠቀም አንፃር እነዚህ አይነቶችን በደንብ የላቦራቶሪዎች ወርክሾፖች በከፍተኛ ደረጃ ተለይቷል። ይሄ ሁለተኛው ነው። ሶስተኛ ስራው ደግሞ የኢምፕሊሜንቴሽን ስትራቴጂክ ፕላን ተዘጋጅቷል። የዲፈረንሺዬሽን ኢምፕሊሜንቴሽን ስትራቴጂክ ፕላን አዎ በዘንድሮ ዓመትም ከዲፈረንሺዬሽን ኢምፕሊሜንቴሽን ስትራቴጂክ ፕላን ላይ አክሽን ፕላን ተዘጋጅቷል። ለማለት ያንዳንዱ አክሽን በዚህ ወር በዚህ ቀን የሚለው ማለት ነው። አክሽን ፕላኑ በዚህ ጋር ድራይቭ ተደርጓል። አራተኛውና እንግዲህ የዲፈረንሺዬሽን የብዙዎች እንደ ስጋት ከሚቆጥሩት ውስጥና ከሚተሰራው ኤግዚት ፕላን ስትራቴጂክ ኤግዚት ፕላን ወጫውን አሁን ስናዘጋጀው እንግዲህ ሶታችንን ለይተናል። የማቴሪያልና የሁማን ሪሶርሳችን ኦዲት አድርገናል። ኢምፕሊሜንቴሽን ፕላናችንን ያዘጋጅተን አክሽናችንን ያዘጋጀን ነው ያለው። እዚህ ውስጥ የዩኒቨርሲቲ ኮሚቴ ሆል ማለት ነው ለራሴ ሲል መንቀሳቀስ አለበት። መንቀሳቀስነ ሴንስ ምን ለማለት ፈልጌ ነው? ራሱን ኤክሴል ለሚያደርግበት ራሱ ወደ ተልኮ የሚያመጣበት ስራዎችን በጣም መስራት አለበት። ኢምፕሊመንት ማለት እዛጋ ነው። ኢምፕሊሜንቴሽን ውስጥ ኢምፕሊመንት በሚደረግበት ሰዓት አክሽን ፕላኑ በሚተገበርበት ሰዓት ምንም ከሌለ በራሱ ያጠፋለውና ኤግዚቱ እንደዛ የሚያስቀምጠው ኤግዚት ስትራቴጂክ መውጫው ግልጽ ነው የሚሆነው። ግልጽ ነው የሚሆነው። በራሱ ነው ሰስቴን ለመሆን መስራት የሚገባውን ስራ መስራት አለበት። ይሄ ነው ኤግዚት ስትራቴጂ የሚባለው። ኤግዚት እነኚህ ዶክመንቶች ከዩኒቨርሲቲው አልፎ በቦርድ ጸድቋል። በዩኒቨርሲቲ ቦርድ የሚያጸደቃቸው ናቸው። አሁን እነኚህ ስትራቴጂክ ፕላኖቹ ኢምፕሊሜንቴሽን አክሽን ላይ ናቸው ያሉት። እነኚህ ቅድም እንዳልኩት እስከ 2028 ድረስ ሲቀጥሉ 28 እስከ 32 ያለው የኤግዚት ነው የመውጫ ጉዳይ ነው። አማኮኮብ ላይ ወይ ዘለቃል። ስለዚህ መንገዴን የማስተላልፈው መልእክት ራስን ሰስቴን የማድረግ ቅድም እንደገለጽኩት ያንዳንዱ ዘርፍ እሺ ነው። ማንም አይደለም ኦር ሳምበዲ እንዲያርግ የሚለው ነገር የለውም። ያንዳንዱ ትምህርት ክፍል ያንዳንዱ ዘርፍ እንዴት ነው እኔ ኤክሴል ለማድረገው ወይ ደግሞ እንዴት ነው እኔ ልክ እንደሌላው ዓለም ዘርፍ ቴማቲክ ሆኜ የተሻለ ውጤት አምጥቼ ለአገር ኮንትሪቢዩት የማደርገው የሚለውን መስራት የግድ ይላል። ኦሬዲ አልታየውኝም እኔ እኮ በዚህ ልክ መሄድ እችላለሁ ብሎም አሳይቶ ተማሪዎችን አትራክት አድርጎ ስቦ መታየት ይችላል። መልካም ለማስታወስ ያህል የተከታተላችሁት የምትገኙት
በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 እየተላለፈ የሚገኘው የተማሪዎች መድረክ ፕሮግራም ነው። ፕሮግራሙን በመምራት ደግሞ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ፣ ቴክኒኩን በመቆጣጠር ሐምዛ እድሪስ አብሮን ይገኛል። የዛሬ እንግዳችን ዶክተር ራሳቸውን ቢናገሩ ዶክተር ማስረሻ ይባላሉ። የድሬዳዋ ዩኒቨርሲቲ የተቋማዊ ለውጥ ስራ አስፈጻሚ ናቸው። እንግዲህ አይ ቲንክ ወደ ከሰዓታችን አንፃር ወደ መጨረሻው ብንመጣ ማለት ይመስለኛል። ምናልባት እንደው መጠቀስ አለባቸው ይሻላል። ሰዓታችንም እየሄደ ወደ መጨረሻው ነጥብ የምትለው ነገር አለ? አይ ምንም የለም። እንትን ነው አስፈላጊም ከሆነ መጨረሻው ሌላ ይቻላል። የተረሱ ነጥቦች ካሉ መጨረሻ ላይ ሊያስታውሱ ይችላሉ። ወደ የመጨረሻው ትኩረታችን ምንድነው? የኬፒአይን በተመለከተ ፐርፎርማንስ የስራ አፈጻጸም አስተዳደር የተመለከቱ ጉዳዮችም እንደዚሁ አድማጮቻችን ማወቅ አለባቸው ብለን የምናስባቸው እሳቸው ጋር ብዙ እያወራን ነበርና የድሬዳዋ ዩኒቨርሲቲ ማህበረሰብም የድሬዳዋ አጠቃላይ ማህበረሰብ የሌሎች ዩኒቨርሲቲዎች ማህበረሰብ ማወቅ ያለባቸው ብለን የምናስባቸውን አንዳንድ ነጥቦች እስኪ ከዶክተር ያው እንደምናስታውሰው የመጣው ከትምህርት ሚኒስቴር ነው። እንግዲህ በፌደራል ደረጃ ነው የኬፒአይ ጉዳይ። አይ ቲንክ አንተ በዲፓርትመንት አልፈረምክም? ከሴንተር ጀምሮ በተዋረድ ወደታች የመጣ ነውና በተቋም ይሄ ከስራ አፈጻጸም ኪ ፐርፎርማንስ ኢንዲኬተርስ የሚላቸው አሉና ስለነሱ እንደው ምንድነው ለምን አስፈለገ ከሚለው እንደው እስኪንጀምርና የስራ አፈጻጸም ውል አስተዳደር ፐርፎርማንስ ኮንትራክቲንግ አግሪመንት ነው የምንለው። ይሄ ማንኛውም ኢትዮጵያዊ መናገር በሚችለው ብዙ ተቋማት ውስጥ የአገልግሎት አሰጣጥ ችግሮች አሉ። እነኚህን የአገልግሎት አሰጣጥ ችግሮችን ለመቅረፍ የስራዎች ባለቤት ሊኖራቸው ይገባል። ባለቤት እንዲኖራቸው ደግሞ ቆጥሮ ወስዶ ቆጥሮ መለስ አለበት። ይሄን በዚህ ሂደት ውስጥ የተገልጋይን ፍላጎት ማሟላት ወይ ደግሞ የተገልጋይን እርካታ ማምጣት ነው የሚፈልገው። አንዱ የለውጥ አጀንዳው ተገልጋይ እርካታ ማግኘት አለበት። አይታችሁ ከሆነ ይሄ በሃይር ኤጁኬሽን ብቻ አይደለም። ይሄ የስራ አፈጻጸም ውል አስተዳደር በአገር ነው። በአገር በዘርፎች ተፈርሞ ተከፋፍሏል። ከተከፋፈሉ በኋላ ደግሞ ሚኒስትር ኦፍ ኤጁኬሽን በዛው መጠን ለምሳሌ የድሬዳዋ ዩኒቨርሲቲ የስራ አፈጻጸም ውል አስተዳደር 101 ነጥቦችን ከድሬዳዋ ዩኒቨርሲቲ ፕሬዝዳንት ጋር ተፈርመዋል። እነኚህ 101 ነጥቦች በዚህ የሚለኩ የሚቆጠሩ በየት ወርዶ የሚታዩ እነኚህ 101 ነጥቦች ልክ አመቱ መጨረሻ ላይ እፈልጋለሁ ብሎ ተፈርመዋል። ዩኒቨርሲቲዎች ደግሞ ይመጡና የራሳቸው የ5 ዓመት እቅድ አላቸው ስትራቴጂ። ከ5 ዓመቱ ስትራቴጂ ጋር ያዋህዱታል። አዋህድ ነውና ወደ 170 የሚሆኑትን ዴቨሎፕ አደረግን። ከዛ መቶ ከዚህ 70 ወስደን አጣጣም ነው። እነኚህን ከፕሬዝዳንቷ የዩኒቨርሲቲው ፕሬዝዳንት ከትምህርት ሚኒስቴር የወሰዱትን አምጥቶ ለፕሬዝዳንት ቢሮ ተጠሪ ለሆኑትና ለምክትል ፕሬዝዳንቶች ሼር አድርጎ እንዲወስዱ ተደረገ። እነሱም ይፈርማሉ። ሼር አድርጎ ምን ነው በአካዳሚክ ዘርፍ እኔን አስፈጽማለሁ የሚመለከተኝ ወስዳል። በምርምሩም ዘርፍ እኔን አስፈጽማለሁ። በአስተዳደሩም ዘርፍ በተመሳሳይ ለፕሬዝዳንት ቀጥታ ተጠሪ የሆኑ የፕሬዝዳንት ቢሮዎችም ለምሳሌ እንደ ሴቶችና ወጣቶች ጉዳይ ቢሮ፣ እንደ ስነ ምግባር ቢሮ፣ ጀስት ያለውበት ተቋማዊ ለውጥ ቢሮ፣ የፕላኒንግ ቢሮ ራሱ የፓብሊክ እናንተንም ጨምሮ የፓብሊክ ሪሌሽን ቢሮ ለኝ ግን ቀጥታ ከዛ ውስጥ እኛ ምን ይመለከተናል ብሎ ቆርሶ ወሰዱ። ቆርሶ ከወሰዱ በኋላ ደግሞ እነሱ ተቆጥተዋቸዋል። ከስራቸው ላለ ለምሳሌ አካዳሚክ ቫይስ ፕሬዝዳንት ቆርሶ የወሰደውን ስራ ለማን ይሰጣል? ለእያንዳንዱ ዲን፣ እያንዳንዱ የኮሌጅ ዲን ከስሩ ላሉ ዳይሬክተሮች ይሰጣል። እነሱም ቆርሶ ወሰዱ።
ኮርስ ከወሰዱ በኋላ ደግሞ እነሱ የራሳቸውን ያስቀሩና ደግሞ ከዚህ ውጪ ደግሞ ዲፓርትመንቶች ምን መስራት አለባቸው ብሎ ይወስዳሉ። ወደ ኃላፊ ደግሞ የወሰደውን ለማን ያከፋፍላል? ከራሱ ጋር ከሱ ላሉት ኢንዲቪጁዋል ሌቨል ማለት ነው። ስለዚህ ስራው ምን ሆነ ማለት ነው? አሳታፊ ሆነ ማለት ነው። አንድ እያንዳንዱ ከግለሰብ እስከ ተቋም ድረስ ያቺ የተሰጠውን እንትን ወስዶ ያስፈጽማል። የማይመለከተው አካል የለም። በዚህ ሂደት ውስጥ እንግዲህ ኤክስፔክት የሚደረጉ ነገሮች ምንድናቸው? አንድ ተቋሙ የራሱን ስትራቴጂ ግብ ይመታል። ሁለት ሚኒስትሪ ኦፍ ኤጁኬሽኑ ያስቀመጠውን ስትራቴጂ ግብ ይመታል። ቅድም ያላቸውንም ለምሳሌ አፕላይድ ሳይንስ መሆን ሙሉ በሙሉ አውቶኖሚ የመሆን የስትራቴጂክ አካሄዳችንን ያሳልጥልናል። ምክንያቱም ስራዎች፣ ሲስተሞች እየተዘረጉ ነው። እንደ ሀገር ያለው የሲስተም እርጋታ ነው። ብዙ ጊዜ ያው ማናችንም የምናወራው አይደለ? ያ ሲስተም ሁሉም ይላል። ምንድነው ከዚህ ኮንሰፕት የምንረዳው? ሁሉም ተቺ አይሆንም። ከተቺነት የኔ ድርሻችን የተጠችኝ ሰርቻታለሁ ወይ ወደሚሉ ለራሱ ሚና ተጠቻለሁ ብሎ ራሱ ወደ መጠየቅ እንዲሄድ ነው የሚፈልገው። ኤቭሪባዲ የራሱን ኮንትሪቢዩት ካደረገ ሀገር ዋይነት ሀገር የማድርግበት የተቋሞች ስኬት የሁላችንም ስኬት ነው እና ይሄ ኪ ፐርፎርማንስ ኢንዲኬተሩ ተለይታ ተቆጥራ የተሰጠችው ማነው የሚሰራት ይታወቃል። እዛ ላይ እቺ ማነው ፈጸመ ያለበት? ካልፈጸምኩ ከራሴ ነው መጀመር ያለብኝ። እኔ ፐርፎርማንስ ኢንዲኬተር የተሰጠኝ ተቆጥሮ ፈርም የወሰድኩትን ሌላው መተቸት አልችልም። መጀመሪያ ምን አደረግ አለብኝ? ራሴ ወደ ራሴ መለስ አለብኝና ይሄ እንግዲህ በአሁኑ ሰዓት በአካዳሚክ ዘርፉም በቴክኖሎጂ ዘርፉም በጤናውም ዘርፍ በአስተዳደሩም ዘርፍ ሁሉም አውርዶ እስከታች ድረስ ግለሰቦች የራሳቸውን ቆርሶ ወስዶ እርግጠኛ ነኝ እኔም እናንተም በየትምህርት ክፍሎቻችን ወስደናል፣ በቢሮዎቻችን ወስደናል። ያን ወስደን የተፈራረምናትን ቃል ኪዳን ሰነድ ነው መጨረሻ ላይ ቆጥሮ ያላስረከበ ካፓለ ማለት ነው። እነኚህ እንትኖች አሉት። እነኚህ ያንዳንዱ ግቦች አሁን መለኪያዎች ላይ አንዳንዴ አዲስ ከመሆናቸው የተነሳ መለኪያዎች ግልጽ ያለ መሆን አለ። ሁለተኛ ደግሞ ተቆርሶም ሲሰጥ የሚዘነጉ ይኖራሉ። ሌላው ቅድም ስናነሳቸው የነበሩ ለምሳሌ አንዳንድ ጊዜ የግብአት የገንዘብ እጥረቶችን እንደ ሊያጋጥሙ የሀብት እጥረት፣ በጀት፣ ቁሳቁስ፣ ኃይል በተለያዩ ባለድርሻ መካከል የመግባባት እጥረት ምሳሌ ዲፓርትመንት ኢንትራ ሲል አስተማሪው ገና ኮንሰፕቱ ያለወረደ ከመጣ ያ ጋፖች ይኖራሉ። እና የመለኪያ ተግባራዊነትና ድንበር ተገቢነት ፐርሰንት ነው በቁጥር ነው ምናምን እንደሚሉ ነገሮች የተቀረፉ ከሄዱ እጅግ ጥሩና ሞሮፍ ወደ ሲስተም ስታብሊሽመንት አሁን እንዳውም እንደ ተቋማዊ ለውጥ ነው የምነግራችሁ። ይሄ ወደ እንትን ያደገ ነው ያለው ወደ ሲስተም። በሲስተም የራስ ይደርሳል። ማን ሰራ ማን አልሰራ እዛው ይታያል። ሞኒተር ተጠያቂነት ይኖራል። ኦልሬዲ አምባሲቲ ለዚህ የስራ አፈጻጸም ውል አስተዳደር ኬፒአውን ያንዳንዱ ወይት ለማውረድ ሲስተም እየተዘረጋ ነው እና ያ ሲስተም ምን ያመጣል? ማነው እየሰራ ያለው? ማነው እየሰራ የሌለው? በደፈናው መተቻቸቱ ይቀራል። እና ምንድነው ዋናው ዓላማው ዩኒቨርሲቲዎች የትምህርትና ምርምር አገልግሎት ጥራታቸውን ማሳደግ ይችላሉ። በግልጽ የተሰራ ምርምር ይታወቃል፣ ማንሰራው ይታወቃል፣ በግልጽ የተሰጠው ኮሚኒቲ ሰርቪስ ይታወቃል፣ በግልጽ የተሰራው የኢንዱስትሪ ሊንኬጁ ይታወቃል፣ ኢንተርንሺፕ ማን ወጣ፣ ኤክስተርንሺፕ ማን ወጣ ይታወቃል። ሌላውና በጣም ጥሩ ነገሩ ተጠያቂነትና ግልጽነትን ማረጋገጥ አንዱ የመልካም አስተዳደር መገለጫ ስለሆነ ማን ነው ተጠያቂ መሆን ያለበት? ይህ ስራ አልተሰራ ማን ነው መሆን ያለበት? እኛ ሀገር የተለመደው ዝም ብሎ ወደ ላይ መጠቆም ነው እኮ ወላ በቃ ወደ ላይ መጠቆም ነው እንጂ እኔ ሰራው የኔ ድርሻ ምንድነው የሚለውም ብዙ አናገኝም። አሁን ግን በግልጽ አለ ሲስተሙም ስናመጣ ኤክስተርናል ማለት በጣም የተለመደ ነው እና ብዙ ደግሞ ወደ ተቋም ወደሚመራው ነው እንጂ የኔ የሚል ነገር ሴንስ የለውም ለመናገር ከሆነ ያ ነገር የሚየውን ይሄዳል። ተጠያቂነቱ ሲመጣ እንዴ አንተ ነው እኮ ያልሰራኸው
ለሚያነበው አንተ ነው ያንተ ስራ እኮ ድርሻ ነበር ተነበርክ ሲመጣ ወዴት እንሄዳለን ወደንም ጠላንም ወደ ውጤታማነት ይመጣል። ሌላው የአመራሮች አፈጻጸም ከራይ ጋር ማገናኘት ለምሳሌ በጣም በሩቲን አክቲቪቲ መጠመድ አለ አመራርነት ላይ ሲሆን ግን ከተልኩአችን ጋር ወይ ያ ሩቲን አክቲቪቲያችን ይሁን የምንሰራቸው ስራዎች ከዩኒቨርሲቲው ተልኮ ጋር ነው ወይ ደግሞ ከዩኒቨርሲቲው ስትራቴጂ ጋር ነው የሚለው ነገር ያመጣል። አሁን ይሄ ለምን እቅዷ የተቀዳችው ከግቡ ነው። እቅዷ የወጣችው ከስትራቴጂው ነው። ያቺን ሚት አደረገ ማለት ስትራቴጂው ሚት ያደረገ ነው በሌላ ቋንቋ። እያንዳንዱ ዩኒቨርሲቲ ማህበረሰብ የስትራቴጂው አካል ነው ማለትን ያጠቃላል። ሌላው ሀብት አጠቃቀምን ባይዘው ቅልጥፍናን ይጨምራል፣ ማስደግም ይጨምራል። ፌርነስ ነው ያመጣል። ዲስትሪቢዩሽኑ ራሱ የሰራው የሚጠይቀውን ማግኘት በሚገባው ነገር ያገኛል። ያልተሰሩ ወይም ደግሞ ያልሰሩ አካላቶችንም ለመለየት ይረዳል። ኤኒዌይ ባይዘው በእኛ ሀገር ብቻ አይደለም በብዙ ሀገሮች ከሚጠቀሙበት የስትራቴጂን ማውረድና እቅዶችን አፈጻጸም ከሚጠቀሙበት ነው። እኛ እንግዲህ እንደ ለውጥ በእኛው ስታው ዲጂታላይዝ የማድረግ ነው። ሁለተኛ አመቱ ነው የተጀመረው፣ ሶስተኛ አመቱ አሁን ግን የግድ በቃ ሲስተም ሆኖ እንዲቀጥል ነው እየተወሰደ ያለው። ሁለተኛ ይሄ የሚጠቅመን አንዱ ትልቅ እንዳገር ያለው የዳታ አያያዝ ነው። ይሄ አሁን ዳታ አያያዛችንን ያጠናክራል። ሲስተም ሰፖርት ካደረግ ነው ምን ተሰራ ምን አለ ዳታ ፎርማቲው መከማቻዎች ይከማቻል። ያ መረጃ ደግሞ በተለያየ ጊዜ ሰፖርት ማድረግ ይቻላል። እንትን ካፓሲቲ ጋፕም ካለ ታሞላው ወይ ደግሞ ትሬኒንግ ተደርጓል። አንዴ ዝም ብሎ ስልጠና አይሆንም። የት ጋር ነው ያለው የሚለው ነገር ለመለየት ከምርመራ አንፃርም ይሆናል። ይሄ ምንድነው ይሄ ካለ ማለት ደግሞ ለኛም ዋናው ለተቋም ተገልጋያችን ተማሪ ነው። ትልቁ አንደኛ በበርካታ መልኩ ነው እንግዲህ ተማሪው ከኛ ኤክስፔክት የሚያደርገው አንድም የአቲቱድናል ቼንጅ ይፈልጋል። አስተሳሰብ ለውጥን ተቋም ውስጥ ነው የሚያዳብረው። ስለዚህ ከስራ ሲስተም ራሱ በርካታ ነገሮች ያደርጋል። ቅድም ያደርገው ደግሞ ይሄ ሳይኮሞተር የምንለው ስኪል ቼንጁን የክህሎትንም ደግሞ ይሄ አፕላይ ሳይንስን ከተገበርንና አካሄዳችን አሁን በምናስቀምጠው በኤክስተርንሺፕ ኢንተርንሺፕ ያጎልበትን ካለን በዚሁ ከቀጠል በጥሩ ስኪል ያለው የምናወጣበት ነው የሚሆነው። ሌላኛው ዶሜኖቹንም ዴቨሎፕ እያደረገ ጥሩ ተማሪ የምናወጣበት ተስፋ የሆነበት ተመራጭ ዩኒቨርሲቲ ይሆናል ማለት ነው። አርቲስት ከዚህ በኋላ ተማሪዎች የመረጡ የሚገቡበት ስቲል ባለው ድሬዳዋ ዩኒቨርሲቲ ተመራጭ ነው። ግን አሁን ደግሞ የበለጠ አስ ፈርስት ቾይስ ተመራጭ አድርጎ የሚሄዱበት አካሄድ ነው እንግዲህ ስትራቴጂካሊ ያየነውና ይሄ ኪ ፐርፎርማንስ ኢንዲኬተር የአሰራር ስርዓትን ስትራቴጂክ በሆነ መልኩ ከተቋም እስከ ግለሰብ ያወረንበትና ሞኒተሪንግ ኤንድ ኢቫሉዌሽን ስትራቴጂ ማለት ነው። ሞኒተሪንግ ኤንድ ኢቫሉዌሽን ስትራቴጂ ያለው ከተቋም ጀምሮ ሚኒስትር ኦፍ ኤጁኬሽን ቼክ የሚያደርግበት በተቋም ደግሞ በፕላን ስትራቴጂክ ቢሮ በኩል እስከ ግለሰብ ቼክ የሚደረግበት ስትራቴጂ አለ። ተሰርቷል አልተሰራም ወይ አይባልም። በየጊዜው ይመጣል ኢቫሉዌት የሚያደርጉ አሉ። ሜቢ እናንተ አድረሱ ይሆናል እንጂ አሁን በየቢሮዎች ያለፉት 2 ሳምንታትም እየሰሩ ነው። እያንዳንዱን መጥተው እስቲ ምን ደበረ የዚህ ወር ቅድም ቆሎሳል ባይዘው አመት ወደ ወደ ሩብ ዓመት ይቆሎሳል። ምንድነው ቅድክ ምንድነው የሰራኸው ለምን አልሰራህም የሚቀጥለው እንደሚደረግበትና ሲስተሙ ደግሞ ኢምፕሊመንት ሲሆን በተሻለ ቀሎ ይለያል። ምንድነው ፍሬው ከገለባው ቢለያል። በጊዜ ሂደት ደግሞ ማን ሰራ ማን አይሰራም፣ ማን ነው ተችቶ ብቻ የሚኖረው፣ ማን ነው ሰርቶ ተቋሙን እየለወጠ የሚለው ነገር ነው። መልካም ጥያቄ ያለ ጥያቄ የለኝም። ምናልባት እንደው የመጨረሻ ነጥብ እንደው ብዙ ሰዓት ቆይተናል። የመጨረሻ እንደው ቢያንስ ዩኒቨርሲቲው ቆጥሮ ከተረከባቸው ውስጥ እንደው በዋናነት እንደው አድማጮች ቢያውቁት የምትለው ነገር እነዚህ ነገር ቆጥረን ተረክበናል እነዚህን እንሰራባቸዋለን የምትላቸው ነገር ይኖር? በርካታ ናቸው። 4 ግቦች ነው ያሉት ተቋሙ የተሰጡት።
እና በየአራቱ ግቦች ያንዳንዱ የተቆጠሩና የተቀመጡ ናቸው። ለምሳሌ ታክል ኤግዚት ኤግዛም ተጠናለ 100% ተሳልፋለሁ ብሎ አቅዷል ተቋሙ በዚህ ዓመት 100% ለማሳለፍ ደግሞ የነን አስተማሪ 100% ተማሳለፉን መቀበል አለበት። እስከ ግለሰብ ድረስ ይሄዳል። እያንዳንዱ መምህር ጋር ይደርሳል። ለኤግዚት የሚያቆሙ የሚያበረክተው ማለት ነው። ኤግዚት ኤግዛም ስንል ባይዘው 100% ሪጉላሩ ጋር ብቻ አይደለም ያለው። በክረምት መርሃ ግብር አለን፣ በኤክስቴንሽን መርሃ ግብር አለን። እነሱ ሁሉ ባካተተ መልኩ ያ ብቻ አይደለም። ወርቆ ይወጣሉ። ያው ፕሮግራሙ ሌላ ጊዜ የሚቀጥል ነው ብለናል እንጂ ወርቆ ይወጡ ልጆችንም ሰፖርት ማድረግ ግዴታው ነው። ስለዚህ እናንተ ባላችሁት ዲፓርትመንት ውስጥ ተማሪው ወርቆ ከሄደ እስከሚያልፍ መስራት የዲፓርትመንቱ ስራ ነው። ማብቃትና በየትኛውም ቻናል መገናኘት አለበት። መገናኘቱ ሰፖርት አድርጎ እንዲበቃ የማድረግ ነገሮች አሉት። ለምሳሌ ያደረጋቸው የኢንዱስትሪ ሊንኬጃችንን አጠናክረን በቁጥር ተቀምጧል። ባላስታውሰውም ይሄን ታክል መምህር ኤክስተርንሺፕ ይወጣል፣ ይሄን ታክል ተማሪ ኢንተርንሺፕ ይወጣል አስቀምጠናቸዋል። በእያንዳንዱ ዘርፎች ማለት ነው። በዩኒቨርሲቲ ቅድም ያስቀመጥናቸውን ይሄን ታክል ሚሊየን ከሪሰርች ፈንድ እናገኛለን። ይሄ ማለት ውስጣችንን ሸፍኖ በሚቀጥለው ወደ እንትን ያሳድገናል። አዎ የተጨባጭ ይሄን ኮሚኒቲ ሰርቪስ እንሰጣለን። እዚህ ታክል ወጪ ዲጂታላይዜሽን ለምሳሌ አሁን ዲጂታላይዜሽን ብንወስድ በቅርቡ ራሱ ግቢውን እጅግ የሚለውጡ ትልቅ ፕሮጀክት አግሪመንት ዲክሌር ብዙ ዲፕሌር አድርገው ዲጂታላይዜሽን ስንመጣ እናደርገዋለን። አግሪመንት ፈጽሟል ተቋሙ እና አሁን የሰርቬይ የተካሄደበት ነው ያለው። ያ ማለት አይ ሆፕ ተቋሙ ኦልሞስት ሙሉ ሙሉ ወደ ዲጂታል ኮንሰፕቶች ቅድም የምንለው ምንድነው የግቢውን አትራክቲቭ የማድረግ በርካታ ስራዎች የተሰሩ ነው። የግቢውን መንገዶች አቧራማዎችን የማስወገድ እንደገና እዚህ ጋር የምታዩትን አጥሮች ዘካሚያውን የመቀመጫዎች ተማሪዎች ሪፍሬሽ የሚያደርጉበት የአይሲቲ በየቦታው የማስንት ማድረግ ተማሪዎች ቤቴኛ እንግዲህ ደንበኛችን ተማሪ ነው ቤቴ የሚሉት እንዲያደርጉ አብዛኞቹ ደርቦች በዚህ ዘመን ሳይሰሩ የጀበሩት አልቀው መታደስ የሚገባቸውን ታድሶ ኦልሞስት የተሻለ ፕሪፈረብል ወደ ማድረግ ነገሮች እየተከዱበት ያሉና በአራቱም በተሰጡን ስትራቴጂዎች በቁጥር ተቀምጦ እየተሰሩበት ነው ያለው። በጥቅል ከትምህርት ሚኒስቴር የመጡት 100 ነጥቦች ናቸው። ከዩኒቨርሲቲው ደግሞ 70 በጥቅል 170 ስትራቴጂካችን ኮንሰፕት ነው። ለኛም 170ዎች መሬት አውርደን እናስመዘግን። መጨረሻ ላይ ውድድር አለ በየተቋማቶቹ ትምህርት ሚኒስቴር ያወዳድራል። ከመቶ ይሰጣል ነጥብ ያን ሚት ማድረግ 100 እናደርጋለን ብለን ነው የምንሄደው እንደተቋሙ ከፍተኛ ነጥብ ማምጣት መልካም። እንግዲህ ተመልካቾቻችንና አድማጮቻችን እንደምትከታተሉት ጉዳዮቹ በጣም ሰፊ ናቸው፣ ብዙ ጊዜ የሚያስፈልጋቸው ናቸው። ለዛሬው ቢያንስ 3 መሰረታዊ ነጥቦችን አንስተን ከዶክተር መላኩ ማስረሻ ጋር ቆይታ አድርገናል። ከዶክተር መላኩ ማስረሻ ጋር በሌላ ጊዜ ደግሞ እንደዚሁ ዋና ዋና ነጥቦችን እንደዚሁ ደግሞ ነቅሰን ከሳቸው ጋር ቆይታ የሚኖረን ይሆናል። መልካም። አንተ እንዳልከው በሚቀጥለው ምናልባት ሳምንት ከተገናኘን ሌላ ፕሮግራም እንደሚኖረን እርግጠኛ ነን። ቃል ገብተውልናል። ሌሎች የለውጥ ዘርፎች አሉ ያልዳሰስ ናቸው። በከፍተኛ ትምህርት ተቋማት እንኳን ብንወስድ ከ11ዱ ዛሬ ያየናቸው 3ቱን ኤሪያዎች ብቻ ነው። ብዙ ጊዜ የሚፈልጉ ናቸውና የኤግዚት ኤግዛም ሊሆን ይችላል፣ ዲጂታላይዜሽን ትምህርቶችን ወደ ኦንላይን የማምጣት ምናምን የሚሉ ነገሮችን እየዳሰስን የምንቀጥል ይሆናል። ስለዚህ ለዛሬው በዋናነት ትኩረት አድርገን የነበረው አንደኛ ራስ ገዝነት ወይም የዩኒቨርሲቲ ኦቶኖመስ መሆን አለመሆን ምንድን ነው የሚለው ነው። በሁለተኛ ደረጃ የትኩረት መስክ እና ተልዕኮ የዩኒቨርሲቲዎች ልይታ ወይም ዲፈረንሺዬሽን ነው። ሶስተኛ የነበረው ደግሞ የፐርፎርማንስ ኮንትራክቹዋል አግሪመንት ወይም ደግሞ የብቃት የሚለካበት ውል ትወስዳለህ። ለምሳሌ ውል ትወስዳለህ። ከዛ እንዴት ነው የሚፈጸመው? ምን አይነት ሬስፖንሲቢሊቲ ያለብህ? ቆጥረህ የወሰድከውን ቆጥረህ መመለስ አለብህ። ወስደናል። እንግዲህ እኛ እንደ ዲፓርትመንት ባለፈው በተዋረድ ከፕሬዚዳንት ኦፊስም ለቫይስ ፕሬዚዳንቱ የተሰጠው ነበር። ከዛ እያለ በእኛም ትምህርት ክፍል እንግዲህ ወስደናል። which means ኃላፊነቱ የእያንዳንዳችን የግለሰባችን ነው። ምናልባት ዶክተር መጨረሻ ላይ እንደው ማለት የምትፈልገው ነገር ካለ እድሉን እንስጥህና። እኔ ማለት የሚፈልገው ከፍተኛ ትምህርት ተቋም የሁሉም ነው፣ የሀገርም ባክቦን ነው።
ስለዚህ ይሄን ሁሉ የተናገርኳቸው ነገሮች መሬት የሚወርዱት እኔ ምን ሰራው ብለን እያንዳንዳችን ኮንትሪቢዩት ስናደርግ ብቻ ነው። ስለዚህ እያንዳንዳችን የራሳችን አለቃ መሆን አለብን፣ ቃል መግባት አለብን። ለመጨረሻ ላይ KPI ላይ እንደፈረም ነው በቃ እኔ ይሄን ተሰጥቶኛል ይሄን መሬት ላውርድ ብለን ካወረን ሰክሰስፉል የማንሆንበት ምክንያት አይኖርምና ከተማሪውም ከሱ የሚጠበቁ ነገሮች አሉ። ተቋሙ መስራት የሚገባውን ስትራቴጂክ ስራዎች ላይ እንዲያተኩር እሱም የራሱን ግዴታ መውጣት አለበት። መልእክቱም ለተማሪዎች የተላለፈ ስለሆነ ከትኩረት መስኩ ተቋሙ አይኑን እንዲነቅል የሚያደርጉ ተግባራቶች መቆጠብ አለባቸው። ራሳቸውን አይን ዲሲፕሊን መሆን አለባቸው። ሁለተኛ ደግሞ በሚሰሩ ስራዎችም አጋዥ መሆን አለባቸው። ምክንያቱም ፍሬውን የሚበሉት አብሮ ሲቆፍሩ፣ አብሮ ሲያርሱ፣ አብሮ ሲንከባከቡ ነውና ተቋሙ እየተከለ ያለውን እነሱ ማጽደቅ ላይ ቢሳተፉ አብሮ የፍሬው ተቋዳሽ ይሆናሉ። ስለዚህ አድባቡ ለነሱ ነው። ስለዚህ ደግሞ ሰርኩላር ነው የተቋመቀ የተተካካ የሚኬድበት ሰዓት ስለሆነ ነገም እነሱ በየሌላው ባላፊነቱ የተኩ የሚሄዱበት ስትራቴጂ ስለሆነ ዛሬ መሰረት ካልጫሉ ምንድነው ባገደለ ቤት ውስጥ ቢመጡ ይወርቅባቸዋል እንጂ አብሮ ውስጡ መኖር አይችሉም። ስለዚህ ውስጡ መኖር የሚችሉት አሁን ቀና ሲያደርጉ ነውና everybody የተቋሙ ማህበረሰብ መምህሩም፣ ተማሪውም፣ አስተዳደር ሰራተኛውም ቤቴ ብሎ ነው መስራት ያለበት። ሁሉ ፓርቲሲፓቶሪ ከሆነ ሁሉ ሰፖርቲቭ ከሆነ ተቋሙ አይደለም ቪዥናችንን ለማሳካት ተመራጭ አፕላይድ ሳይንስ ዩኒቨርሲቲ በአፍሪካ ብለን ያስቀመጥነው በዓለም የማንሆንበት ምንም ምክንያት የለም። ተመራማሪውም በስት ስራ መስራት አለበት። ተግዳሮቶች በየትኛውም መስክ ይኖራሉ። ሁሌም መናገር ፈልጋለሁ። ስትማርም ተግዳሮት አለ፣ ስትሰራም ተግዳሮት አለ፣ ስትመራም ተግዳሮቶች አሉ። ራሴ ፍጹም ሳልሆን ሌላውንም ፍጹምነት ባልጠብቅ የምትል መልእክት ማለት ተማሪዎችም ሲማሩ ብዙ ተግዳሮቶች ይኖራሉ፣ ግን ጎላቸውን ነው ማሰብ ያለባቸው። ላስት የሚያገኙትን ጎል ሲያስቧት እና ተቋሙ ደግሞ የተቋሙ ስም እነሱ ጋር በህይወታቸው ውስጥ አብሮ ነው ያለው። ባይዘይ ዲግሪያቸው ያለው ድሬዳዋ ዩኒቨርሲቲ ነው የሚለው እነሱም ሲያወሩ። ስለዚህ ኢሜጃቸው የሚገነቡት ተቋሙን የሚገነቡት እነሱ ናቸው። ዛሬ ነገ ትልቅ ቦታ ሲደርስ አይ ተማርኩበት ዩኒቨርሲቲ እንዲደረሰ እኔ እኮ እዛ ውጤት ነኝ ማለት መቻል አለባቸው። አሻራ አለኝ ያን ዲኮ ሳረግ ነበር የሚል ነው። በርካታ ልጆች ሌላ ጊዜ እንመጣበታለን። አሁን ትልቅ ቦታ ያለው አሉ ከዚህ ግራጁዌት አድርገው የወጡ ልጆች እስከማውቃቸውና ሁሌ ድሬ ሲባል በጣም ደስ ይላቸዋል በተለያዩ ቦታ ሲያገኙንምና ይሄን መልእክት ማስተላለፍ የምፈልገው ሁሉም ተቋም የሀገር ነው፣ ተቋም የህዝብ ነው። እኛ ደግሞ አንዱ የህዝብ አካለን ራሳችንን ኮንትሪቢዩሽን ሼር ማድረግ አለብን የሚል ነገር ነው ያለኝ። መልካም ዶክተር፣ እንግዲህ በጣም ከልብ እናመሰግናለን ዛሬ ለነበረን ቆይታ። አድማጭ ተመልካቾቻችን እንግዲህ ስትከታተሉት የነበረው ይሄንን ይመስላል። ለማስታወስ ያክል ፕሮግራማችን የተማሪዎች መድረክ ነው። መድረኩ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። እንግዲህ የተማሪዎች መድረክ ትምህርትና ተማሪ ነክ ጉዳዮችን እየዳሰሰ ከተማሪም ከባለ ጉዳዮችም እንዲሁ ቢሮ ከሚመሩ ከመምህራንም እየጋበዝን ለእናንተ እንደምናቀርብ የሚታወስ ጉዳይ ነው። ፕሮግራሙን በመምራት እኔ ባባይ ፀሐይና እኔም ብርሃኑ ስማቸው፣ ቴክኒኩን በመቆጣጠር ደግሞ ሐምዛ እድሪስ፣ የዛሬው ደግሞ ዶክተር መላኩ ማስረሻ ነበሩ። ዶክተር መላኩ ማስረሻ በሌላ ጊዜ ደግሞ እንደዚሁ የምናቀርባቸው ይሆናል። ለነበራችሁ ቆይታ ከልብ እናመሰግናለን። ፕሮግራማችን ይህንን ይመስል ነበር። እናመሰግናለን።